ከባለፈው ካቆምነው እንቀጥል። እንግዲህ በአዲስ ኪዳን መጽሐፍ ስናጠና ነው ትንቢትን የምናጠናው። አዲስ ኪዳናዊ ቁመናውና መልኩን መስፈርቱን ለማወቅ ነው፣ ለማጥናት ነው። እና የነቃ ክርስቲያን ሆነን ብሩህ ክርስቲያን ሆነን ጌታን እንጆይ ያረግን ደስ እያለን ያመለክነው የተደሰትን በጌታ ልጆቻችሁን እንደዚሁ በጌታ ዕውቀት ያሳደጋችሁ በጌታ እንጆይ ያደረጋችሁ ከካሪዝማዊ ቀውስ ራስን በመጠበቅ ጌታን ራሱን ሁሉ ጊዜ የምናይ ጌታ በጣም ሴንስ የምናደርገው ከስሜት የጸዳ ክርስቲያን ሆነን ጌታን እንጆይ ያደረግን ምን ላይፍ ምንድን ትርጉሙ ህይወት ትርጉሙ የሚመስለኝ በቃ በቀረልን ዘመን ደስተኛ ሆኖ መኖር ነው። ሌላ ምን አለ? በቃ ደስተኛ ሆነን ይሄንን አስቀያሚ ዓለም መኖር ነው። ሌላ ምን አለ? እድሜ እንደሆነ መቁጠሩ አይቀርም፣ ዘመን እንደሆነ መቸኮሉ አይቀርም። ይቸኩላል ይሄዳልና ምንድነው ምን ለመሆን እንፈልገው? ዛሬን ደስተኛ ሆነን ያ ደስታ ደግሞ ጤናማ ደስታ የሚሆነው ከጌታ ሲመነጭ ነው፣ ከጌታ ሲወጣ ነውና በራሱ በጌታ ደስ እየተሰኘን የምንኖር ባለው የክርስትና ውዥንብር በዚህ ምን ሰማው የሃይማኖት መጠላላት፣ መሰዳደብ፣ ቁርቁዝ ምን ሰማው አስቀያሚ ነገር ውስጥ እየገባን መኖር አይደለም። ኢንጆይ ማረግ ላይፍን ህይወትን የቀረችንን ዘመን ደስተኛ ሆነን መኖር። ጤናማ ደስታ ደግሞ ምንጩ እግዚአብሔር ነው። ስለዚህ በዚህ ዘመን ያለውን ክርስቲያን ጤናማ ደስታውን የሰረቀበት፣ ጤናማ ሰላሙን የሰረቀበት፣ ውዥንብር ውስጥ የከተተው፣ ኮንፊዥን ውስጥ የከተተው ባቢሎን እንዲሆን ህይወቱ ያደረገው አንዱ በዚህ ዘመን ያለው የትንቢት አገልግሎት ዘሶኮልድ ነቢያት የምንላቸውና አገልግሎታቸው ነው። ቤተ ክርስቲያንን ወደ ማሰደብ የመጣው ለጥቅም የተሰጠው ለጉዳት የሆነበት ብዙ ክርስቲያኖች ተጎርተው ተሰብረው ቤታቸው ተቀምጠው ያሉ ትተው ክርስትናን ትተው ከብዙ ጊዜ በኋላ ያው ጌታ መቼ ሲያዘው ጌታ ስለያዘው አይለቀውምና እግዚአብሔር ደግሞ መመለስ ጊዜ ሰጥቷቸው ግን የተሰበሩት ስብራት የተጎዱት መጎዳት ሳይለቃቸው ጌታን ደግሞ ስለሚያፈቅሩ ጌታን መተው ከብዷቸው ቸርች ውስጥ ያለው እብደት ካሪዝማዊ ቀውስ በሙሉ ግን ወዴት ነው የሚሄደው እንዴት ነው የምንሆነው ወደሚል ግራ መጋባት ገብተው ያሉ ብዙ ወንድሞች እህቶች አሉ። መሀል ሀገር ደቡብ ላይ ያላችሁ ልጆች ብዙ ጊዜ ታወሩልኛላችሁ። እዚህ ያለው የትንቢት ጎርፍ መዓት ጅማም እንደዚሁ ብዙ ሰው በግሉ ተዋሽቶ ተሰብሮ ተዘርፎ ተጨበርብሮ እጮኛ ከጮኛ ተለያይቶ ባልና ሚስት ተፋተው እናውቃለን። እኛ ራሱ የምናውቃቸው የተፋቱ ሰዎች ሚስትየውን አይቶ ሚስትየው ቆንጆ ስትሆን ጊዜ ነብዩ ባልሽ ከብዙ ሴቶች ጋር እንትን ይላልና ብትለያዩ ጥሩ ነው ብሎ ያፋታቸው። ካፋታቸው በኋላ ደግሞ እሷን እንደዚህ ነገር እዚህ ከተማም ሰምተናል አይተናል። አንዳንድ ጊዜ ደግሞ ይገርመኛል። ምንድነው የሚገርመኝ? እንዴ የተጨበረበሩ ሰዎች ለነገም መጭበርበር ራሳቸውን ሲያዘጋጁ፣ ለነገም መታለል ራሳቸውን ሲያዘጋጁ እኔ አስታውሳለሁ። ተፋተው ከእንደገና ባልየው እዛው ቸርች ሄደ። እየጎዱን ሁሉ ፈዘናል፣ ጀዝበናል። አንዳንዱ ሰው እኮ አለ ይውሰደው ይብላው ቢበላው ምን ይሆናል የጌታ ባሪያ ነው ሁሉ ይላል። በላኝ ተበላው ይሄ ሌባ ብሎ ካማ በኋላ መልሶ ደግሞ ይብላው የእግዚአብሔር ሰው ነው የሚልም አለ። እንግዲህ ምን እንደተደረግን አላውቅም። ኤኒዌይስ ወደዚህ እንምጣና በዚህ ዘመን ካለ ግራ መጋባት መጽዳት ለምትፈልጉ ነው ትምህርቱ። ለዚህ ሙሉ ማህበር አይደለም። በእንደዚህ አይነት ግራ መጋባት በዚህ አይነት ቀውስ ውስጥ ኬዎስ ውስጥ መኖር አልፈልግም። እኔ በቃ እንደ የሆነ ጊዜ የነበሩ ክርስቲያኖች ነበሩ እንጆይ የሚያደርጉ ጌታን። ለምን 10 አይሆንም 15 አይሆንም አንድ ጊታር ይዘው በሷ እንጆይ ያደረጉ እየዘመሩ በጣም ነፍስ የማይቀርላቸው እንደነሱ ነበሩ። ግርግሩ ጩኸቱ እብደቱ ሳይመጣ በፊት የነበረ ቆንጂዬ ዓለም አለ። የነ ጳውሎስ ዘመንን ፈልገዋለሁ፣ የነ ጴጥሮስን ዘመን ፈልገዋለሁ፣ የጸዳውን ክርስትና ፈልጋለሁ። ንጹህ ክርስትና ኢየሱስ እንድኖረው የሚፈልገውን ክርስትና ፈልጋለሁ ለምትሉ በጣት ለምትቆጠሩ ሰዎች ነው ይህን ትምህርት ማስተምረው። ስለዚህ እንደዛ አይነቱን ነገር ደግሞ ብልሽቱን ያወጣው ይህን ቆንጆ ሃይማኖት ይህን የጸዳ ሃይማኖት ብልሽቱን ያወጣው ደግሞ የዚህ ዘመን እቺን 15-20 ዓመት የመጣ የትንቢት አገልግሎት ነው በኢትዮጵያ ቤተክርስቲያን ውስጥ። ቤተክርስቲያኒቱ
ወይም ወንጌላውያኑ ዛሬ ለመቆጣጠር እስኪከብዳቸው፣ ለያዥ ለገራጅ እስኪያስቸግር፣ መንግስት እስኪሰማን፣ የህግ አካላት ጣልቃ እስኪገቡ ኧረ ምንድነው እየሆነ ያለው እስኪሉ ዘሶኮልድ ነብይነን የሚሉ ሰዎች በየፍርድ ቤት ሲጓተቱ በክስ ሲጓተቱ እያየን ተሸማቀን ያለ ነው። ጎርፉ ቢመጣ እኛንም አንድ ላይ ደምረው ነው የሚጠራርጉን። መቼስ እኔም እፈራለሁ። በዚህ ዘመን የተጭበረበረ ነቢያት እንትን ያሉት ሁሉ እኛን እንደዛው ይቆጥረን ይሆነን። ኢሳት ቴሌቪዥን ላይ አንድ ጊዜ ነቢያቱ ማጭበርበር ከተለቀቀ በኋላ ማታ 3 ሰዓት ነበር በኢሳት ቴሌቪዥን የተለቀቀው። በኢትዮጵያ ባሉ ነቢያት የተጭበረበሩ ብራቸው የተበላ ወርቃቸው የተዘረፈ ምናምን ጠዋት ምን እንደተሳቀቁ ታውቃላችሁ? እውነት ከግቢ እንደወጣው በዚህ በእኛ ቤት አጠገብ ሙስሊሞች አሉ፣ በዚህ በኩልም ደግሞ ኦርቶዶክሶች አሉ። ጠዋት እንደወጣው ወደ እነሱ አዩ። ማታ አይተው ይሆን እንዲያን ፕሮግራም? ከዛ እነ ዴቭ የሚሉኝ ነው መሰለኝ። እንደዚህ ናችሁ ለካ የሚሉኝ ነው መሰለኝ። እንደዚህም እስክንሸማቀቅ ድረስ በሚዲያ ላይ በቴሌቪዥን ላይ እስክንወጣ ድረስ የደረሰው በእነዚህ የክርስቶስ ወንጌል እንቅፋት በሆኑ ነቢያቶች ምክንያት ነው። ይህ ግፍና ወንጀል እየተፈጸመ ያለው በሆነ ድርጅት ላይ፣ የመንግስት ተቋም ላይ ኦር የግለሰብ ተቋም ላይ ቢሆን ነገሩ በቀለለ። ይህ በደል ይህ ግፍ እየተፈጸመ ያለው ግን በክርስቶስ አካል ላይ ነው። ስለዚህ ፍርዱ ጠንካራ ነው። የቀንና የተራ ጉዳይ ነው እንጂ ያዙልኝ አንድ ቀን ዴቭ ያለው ይሆን ትላላችሁ። የቀን ጉዳይ ነው እንጂ ሂሳባችንን እንቀበላለን። የመርካቶ ሌባ ሲሰርቅህ በኢየሱስ ስም አይሰርቅም። በችሎታው በጥበቡ ነው። እንዴትም አድርጎ ይገባል። ከተያዘም እጁ ይሰበራል። ሂሳቡን ራሱ ይከፍላል። ይሄ ግን በጌታ ስም የሚፈጸም ወንጀል ነው። በኢየሱስ ስም። አንዳንድ ሰዎች ለምንድነው ብዙ ጊዜ የምትነካካቸው የምትሉ፣ መች ነካኋቸው? ወንጀልና በደል እየፈጸሙ ያሉት በሆነ ተቋም ላይ አይደለም፣ የሆነ ኦርጋናይዜሽን ላይ፣ በክርስቶስ አካል ላይ የቀን ጉዳይ ነው። ይሄው ካፌ ሂሳብ እንቀምሳለን። አሁን ጊዜው የኛ ነው፣ ዘመኑ የኛ ነው እንዳይመስል። ስለዚህ ጽድት ብለን ከገቡ እርሾች ራሳችንን የምንጠብቀው፣ ከካሪዝማቲኩ ቀውስ ራስን ጠብቀ ልጆቻችሁን እዚህ ቤት ማሳደግ ለምትፈልጉ የጂማ ነዋሪዎች ኦር በሌላም ቦታ ያለውን ነገር አይተህ መሃላቸው ብትቆምም በሐሳብህ ግን ከአመጻቸው ለመውጣት የጌታን ስም የሚጠራ ሁሉ ከአመጽ ይራቅ ተብሎ ተጽፏልና ጌታ ደግሞ የራሱ የሆኑትን ያውቃል ተብሏልና በንጹህ ልብ ጌታን ከሚጠሩ ጋር በየትም አገርና ቦታ ስትሄዱ በንጹህ ልብ ጌታን ከሚጠሩ ጋር ፍቅርን፣ ጽድቅን፣ እምነትን አጥብቃችሁ ለመከተል ለምትፈልጉ ነው ትምህርቱ። በአዲስ ኪዳን ትልቁ ነቢይ ከኢየሱስ እንጀምርና ኢየሱስ ክርስቶስ የነቢያት ሁሉ ጌታና ታላቁ ነቢያችን፣ እሱ የነቢያት ጌታ፣ ለነቢያት መልእክት የሚሰጥ አምላክ ብቻ ሳይሆን በዚህ ምድር ላይ እንደ ሰው ተገልጦ ደግሞ ታላቅ ነቢይ ሆኖ የተገለጠ ነው። ታላቅ አስተማሪ ሆኖ የተገለጠ ነው። ዘዳግም ምዕራፍ 18 ቁጥር 15 ላይ ሙሴ የተናገረው ነገር ነበር። እንግዲህ ሙሴና ክርስቶስን ብዙ ጊዜ እናነጻጽራቸዋለን። እናነጻጽራቸው ሙሴ ሕጉን የተቀበለ ነው፣ ክርስቶስ ደግሞ ጸጋን የሰጠን ነው። ሙሴ ደብረ ሲና ነው፣ ክርስቶስ ደግሞ የጎልጎታ ነው፣ የቀራኔው ተራራ ነው። ሙሴ የሰጠው የአርግና ታርግ ስርዓት አለ። ክርስቶስ ደግሞ የሰጠን የጸጋ ትምህርት አለ፣ ወንጌል አለ፣ ተደርጎላችኋል የሚል። ሙሴ አድርጉ ይላል፣ ክርስቶስ ደግሞ ተደርጎላችኋል ይላል። ሙሴ ይህንና ይህን ስሩ ይላል፣ ክርስቶስ ደግሞ ሰርቼላችኋለሁ ይላል። ሁለቱ ሁሌ ይነጻጸራሉ። ኢየሱስ ጋር እየመጡ ብዙ ጊዜ አይሁድም የሚጨቃጨቁት ምን ብለው ነው? ሙሴ እንዲህ ብሎናል፣ አንተ ምን ትላለህ? ሙሴ ምንድነው ይለዋል ጳውሎስ? እኛ መጋረጃን እንዳደረገ እንደ ሙሴ አይደለንም። ያንን ክብር፣ ያንን መልክ፣ ያንን ክርስቶስን እንደ መስታወት እያብለጨለጭን በሰው ሁሉ ፊት እንገልጣለን እንጂ ክርስቶስ ላይ መጋረጃ እንዳደረገው እንደ ሙሴ አይደለንም። ዛሬም ቢሆን አለ የሙሴ መጻሕፍት በተነበቡ ጊዜ ሁሉ መጋረጃው በሰው ልብ ላይ ይኖራል። ነገር ግን አለ የሙሴ መጻሕፍት ወደ ክርስቶስ ሲተረጎሙ፣ ወደ ክርስቶስ ሲቀየሩ፣ ወደ ክርስቶስ ሲለወጡ መጋረጃው ይወሰዳል አለ። ለምን? ሙሴ ራሱ ተናግሯል። ምን ብሎ?
ሙሴ እንደኔ ያለ ታላቅ ነቢይ እግዚአብሔር ከወንድሞቻችሁ መካከል ያስነሳል። እንግዲህ ሙሴ በብሉይ ወይም በኦሪቱ ሕግ ውስጥ ወይም በሕጉ ስርዓት ውስጥ፣ ክርስቶስ ደግሞ በአዲሱ ወይም በጸጋ አገልግሎት በእምነት አገልግሎት ውስጥ ተነጻጻሪ ሆነው የተቀመጡበት አገልግሎት ነቢይነት ነው። ሁል ጊዜ ሁለት ይነጻጸራሉ። ዮሐንስ በወንጌሉ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በክርስቶስ ኢየሱስ ሆነ። ሁለቱን ነው የሚያነጻጽረው። እነዚህ የተነጻጸሩበት ዋነኛ ነገር የእግዚአብሔርን የኦሪት ትምህርት ይዞ የመጣው ሙሴ ነው። የአዲስ ኪዳኑን የወንጌል ትምህርት ይዞ የመጣው ጳውሎስ፣ ጴጥሮስ ሳይሆኑ ማን ነው? ጌታችን ኢየሱስ ነው። ያኛው ናውጣ ተብሎ ወደ ተራራው፣ ይሄኛው ደግሞ ከላይ ወደ ታች መጥቶ፣ ያኛው በሰይፍ ስለት፣ ይሄኛው ግን ራሱ ሞቶ ተገድሎ መከራን ተቀብሎ፣ ያም ሕጉን ለመጀመር 40 ቀን ጾመዋል። ኢየሱስም ወንጌልን ለመጀመር 40 ቀን ጾመዋል። ይህ የኢየሱስ ክርስቶስ የትንቢት አገልግሎት ነው። ኢየሱስ ክርስቶስ የነቢያቱ ጌታ እዚህ ምድር ላይ ሲመጣ ይህ የነቢያት ጌታ ምን ተብሏል? ታላቅ ነቢይ ተብሏል። ስለዚህ ምን ጀምረው ትንቢት የከበረ አገልግሎት ስለሆነ ከዋናው ከአዲሱ ኪዳን ጀማሪው የትንቢቱ ጀማሪ ከሆነው ከጌታችን ከኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የነቢያት ጌታና ደግሞ ራሱም ታላቁ ነቢያችን ነው። ዘዳግም 18 ቁጥር 15 አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክ እግዚአብሔር ከአንተ መካከል ከወንድሞችህ ምናዊ ማለት ነው እስራኤላዊ የሆነ ማለት ነው ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታዳምጣለህ። ለዚህ እስራኤል ልጆች ያን ቀን ተራራው ላይ ቆመው እግዚአብሔር በታላቅ ድምፅ በመለከት ድምፅ በብዙ መባረቅትና በብዙ ድምፅ በጢስ በእሳት መቃጠል እግዚአብሔር በተራራው ላይ የገዛ ስሙን ሲያውጅ እግዚአብሔር የእግዚአብሔርን ስም ሲያውጅ ያን ሰዓት የእስራኤል ልጆች ሲንቀጠቀጡ እና የእግዚአብሔር አይናገር በቃ ዝም ይበል ሙሴ አንተ ተናገረን ባሉት ቀን ላይ ሙሴ የተናገረው ትንቢት ነው። ጥሩ ነው። እግዚአብሔር ደግሞ ወደፊት እንደኔ ያለ ነቢይ እስራኤላዊ የሆነ ከወንድሞቻቸው መካከል ያስነሳል ብሎ ተናገረ። ይሄ ስለ ኢየሱስ የተነገረ ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ ሰባኪው ተረጎምልናል ሙሴ የተናገረው ስለማን እንደሆነ። ጌታ ኢየሱስ ታላቁ ነቢያችን ነው። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት፣ ያንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ምን ትላለች? ትጠፋለች አለ። እንግዲህ ኢየሱስን በሚቃወሙ ሰዓት ጴጥሮስና ታሪኩ ያለው ሐዋርያት ሥራ ምዕራፍ 3 ላይ ነው። ጴጥሮስና ዮሐንስ በጸሎት ሰዓት ወደ አውደ መቅደስ ምኩራብ ገቡ። በዛ በኩል ደግሞ አንድ ምንም እግሩ የማይሰራ ሰው አገኙ። ያን ሰው በናዝሬቱ በኢየሱስ ክርስቶስ ተነሳና ተመላለስ አሉት። እንግዲህ እንደተናገሩት ቁጥር 6 ላይ ሰውየው ከጴጥሮስና ከዮሐንስ እጅ እንደተለመደው ከሌሎች ሰዎች እንደሚቀበለው ሳንቲም ነው የፈለገው፣ ብርና ወርቅን የፈለገው። እና ጴጥሮስ ደግሞ እንደዚህ ዘመን አገልጋዮች ብርና ወርቅ የላቸው፣ ምን አላቸው? የናዝሬቱ ኢየሱስ አላቸው። የሮሙ ጳጳስ በሀብት ቤተክርስቲያኒቱ በብር ሲጨናነቅ አዩና ከዚህ በኋላ እኛ እንደ ጴጥሮስ ብርና ወርቅ የለንም ማለት አቁመናል አሉ። ወዲያው አውግስ የሚባል ሰባኪ ልክ ኖት ብፁዕ አባታችን ብርና ወርቅ የለንም ማለት አቁመናል፣ ልክ እንዲሁ በናዝሬቱ በኢየሱስ ስም ተነሳና ተመላለስ ማለትም አቁመናል አለ። ሀብቱ አለን፣ ስሙ ግን እየተጠቀምንበት ወይም ስሙን በእጃችን የለም አላቸው ማለት ነው። ምዕራፍ 3 ላይ ብርና ወርቅ የለኝም ግን ያለኝን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ጴጥሮስ ማን ነው ያለው? ኢየሱስ አለው፣ ኪሱ ግን ባዶ ነው። እግዚአብሔር ኪሳችን ሞልቶ ኢየሱስ ከነስልጣኑ ከሚጠፋብን እንደ ጴጥሮስ እንድንሆን እርዳን እና በቀኝ እጁ ይዞ አስነሳው። በዛ ጊዜ እግሩ ቁርጭምጭሚቱ ጸና። ይሄ ምልክት ምን ይባላል? የሐዋርያነት ማጽኛ ይባላል። የሐዋርያነት ምልክት ይባላል እንጂ አሁን ዊልቸር እየፈለክ እንዲህ ብታረግ ፈተና ነው ራስ ላይ የምታመጣው። ስትጸልዩ የሆነ ሰው ተነስቶ ከሮጠ እግዚአብሔር ይመስገን፣ ግን ፎቶ አትለጥፉ። እንደዚህ ብላችሁ ታላቅ እግዚአብሔር ሰው መጥቷል የተቀባ ሰው አንካሶች ይዘላሉ፣ ዕውሮች ያያሉ፣ የዊልቸር ፎቶ ምናምን አትለጥፉ። ትበላል።
ሰው ዊልቸር ላይ የተቀመጠ ሰው ይዞልን የመጣው ያን ጊዜ ሌላ ቲያትር ውስጥ ትገባለህ። ስለማያምን ነው ማይነሳው ትላለህ። ስለማያምን ሳይሆን ፈውስ በእግዚአብሔር ፈቃድ የሚመጣ እንጂ በሰው ፍላጎት የሚመጣ አይደለም። እንደ ሐኪም ይዘህ የምትሄደው የሕክምና ችሎታ አይደለም፣ የጸጋ ስጦታ። ሐኪም የሕክምና ችሎታ አለ። ዳንክም አልዳንክም በየትም በኩል ላይ ይሞክርልሃል። እስቲ ተንፈስ፣ እስቲ እንደዚህ አርግ፣ እስቲ እንደዚህ በል፣ ችሎታው ስላለው ማለት። ይሄ ደግሞ ችሎታ አይደለም። ጳውሎስ ሊሰብክ ነው ሄደው ትኩር ብሎ ሲያይ የሆነ ሰው ያየ፣ ያ ሰው ሊፈወስ እንዳለው እምነት እንዳለው አወቀ። ኦኬ ጌታ ነገረው፣ ተነሳለው፣ ተነሳ እንጂ ጳውሎስ እየዞረ እስቲ አምጡልኝ እዚህ ሰፈር የታመመ የለም እያንኳኳ ሰፈር እዚህ ሰፈር አቤት በሽተኛ የለም እያለ አልዞረ። ለዚህ ነው ሐዋርያት ብዙ አይነት አገልግሎት አላቸው፣ የፈውስ አገልግሎት የላቸው። የፈውስ አገልግሎት የሚባል ፕሮግራም የለም መጽሐፍ ቅዱስ ውስጥ። ቃሉን ለማስተማር ፕሮግራም አለ። ዝም ብሎ በደፈናው የጸሎት ፕሮግራም አለ፣ በደፈናው የጌታ እራት ፕሮግራም አለ፣ በደፈና የሐዋርያት ትምህርት ፕሮግራም አለ። ግን የፈውስ ፕሮግራም የለም። ለምን? በየትኛው ሰዓት ላይ በየትኛው ፕሮግራም ላይ እግዚአብሔር እንደሚፈውስ ማንም ያውቅ የለም። መጥፎ ነው ራስን በስራ ውስጥ መክተት ነው። እንደዚህ ፎቶዬን ለጥፌ ዊልቸር እዚህ ጋር አድርጌ 1-3 ቀን ስጸልይ ተፈወሱ ሰዎችን ደርድሬ መጥራት ጥሩ አይደለም። እዚህ ስቴዲዮም እንደሆነ ነው። ፈረንጁ ወረቀቱ ተበተነ፣ እንዲህ ሲነካ ሰው ይነሳል አሉን። ተንጋክተን ሄድን። ሰኞ ቢጮህ ምንም የለም፣ ይጮሃል ፈረንጁ። ማክሰኞ ምንም የለም፣ ሮብ ምንም የለም። እንደ ቢያንስ እኮ ጸበል ቦታ አጋንንት ይጮሃል። አጋንንትም አይጮህ። ያ ሁሉ ዊልቸር ፎቶግራፍ የለም። አርብ ቀን ሲጨንቃቸው ከአዲስ አበባ አንድ አበሻ አስመጡ ቶሎ ብለው፣ ኧረ ድረስልን፣ ፈረንጁ ይጮሃል፣ ምንም ነገር የለም፣ ምንም የለም። ከአርብ አንድ አበሻ መጣ። አርብ ቀን ትንሽ እሱ አንጫጫ። የሀገሩን ሰርዶ በአገሩ በሬ ነው እሱ ትንሽ አንጫጫ። አንድ 10 እህቶች እየወደቁ ወደዛ ሄዱ። ትንሽ ተነፈስን እንዴ እና ብር ወርቅ የለንም በናዝሬቱ ኢየሱስም ተነሳ ተመላለስ አሉት። ይሄ ሆነ። ይሄ ከሆነ በኋላ ነው እንግዲህ በምን ስም ነው በምን ኃይል ነው እንደዚህ ያደረጋችሁት ተባለ። ጴጥሮስ ምን አለ? ስለምንድን ነው እኛን ትኩር ብላችሁ የምታዩት? ይሄ ሰው የተፈወሰው እኛ እግዚአብሔርን የምንፈራ ሰዎች ስለሆነን ይመስላችኋል? ወይስ በራሳችን ጽድቅ የተፈወሰ ይመስላችኋል? ለምን? ማናቸውም የሃይማኖት ሰው ፈውስ ከተካሄደ ማንን ነው የሚያው? አገልጋዩ። ምን አይነት ሰው ነው? እንዴት ጻድቅ ቢሆን ነው? እንዴት እግዚአብሔርን ቢፈራ ነው ነው የምንለው። ስለዚህ ጴጥሮስ ሐሳባቸውን ስላወቀ እናንተ ሰዎች ምን ሆናችኋል? ለምን ትኩር ብላችሁ የምታዩት? ኦኬ ፈውስ ከሆነ በኋላ የተፈወሰውም ሰው ፈውሱን የሚያየ ሰው ማን ላይ ትኩር ማለት የለበትም? አገልጋዩ ላይ። ምን አይነት ሰው ነው? ተቀባ ፋየር ምን አይባልም። ጴጥሮስ ምን አለ? ምን ሆናችሁ ነው የምታየው ነው? ወይስ ይሄ ሰው የተፈወሰው እኛ ከናንተ የበለጠ እግዚአብሔርን ምንፈራ ወይስ ደግሞ በገዛ ጽድቃችን የሆነ ይመስላችኋል? እረ እንደዛ አይደለም። እና እናንተ በሰቀላችሁትና በገደላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ስም ላይ ባለ እምነት ነው። ልዩነታችን እኛና እናንተ፣ እኛ በስሙ ላይ ምን አለን? እምነት አለን። እናንተ ግን በስሙ ታላግጣላችሁ። ልዩነታችን ይሄ ነው። ነገር ይፈተሽ ሲባል እኩል ነን። እኔ ማለት ጴጥሮስ ነኝ። እናንተ ሕግ ትምህርት ቤት በፈሪሳውያን ትምህርት ቤት ውስጥ ተወልዳችሁ ያደጋችሁት ሕጉን ስትጠብቁ ነው። እኔ ጴጥሮስ ነኝ ስከተለውም ኢየሱስን። እኔ ኃጢአተኛ ነኝ ከታንኳዬ ውረድ ብየው ነው ተከተለኝ ያለው። ግን በስሙ ላይ እምነት አለኝ። በብዙ ነገር ልትበልጡኝ ትችላላችሁ፣ ግን እኔ በስሙ ላይ ያለኝ እምነት አለ። ይሄ ነው ዲፈረንሱ። ሰውየውን ፈውስ እንደ ጴጥሮስ ይሄንን የሚለው እንደው አውቆ ትሁት ለመምሰል ነው። እኔ መልሶ ትሁት ለመምሰል ነው አይደል? ያው የእግዚአብሔር አገልጋይ ትሁት መሆን ስላለበት ትሁት ለመምሰል ነው ይሄን ያለው ወይስ እውነት ነው? እውነት ነው። ምንድን ነው የምታዩት አለ። እንዴት ነው ትኩር ብላችሁ የምታዩ? የእስራኤል ሰዎች በዚህ ስለምን ትደነቃላችሁ እንዴ? ወይስ በገዛ ኃይላችን ፓወር አረ እንደሱ አይደለም። ወይስ እግዚአብሔርን በመፍራታችን ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃምና ይስሐቅ ያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁት ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን
ብላቴናውን ኢየሱስን አከበረው። ኦኬ፣ የፈውስ የታምራት የምን ውጤቱ ወይም ዓላማው ግቡ ማንን ማክበር ነው? አቤት ኢየሱስን አክብረህ አንተ እንድትዋረድ ነው። ኢየሱስን አክብረህ አንተ ዞር እንድትል ነው፣ ድራሽ እንዲጠፋ ነው። ለኢየሱስ ክብር ሰው ሲሰጥ አንተ ከአካባቢው እንድትሰወር እንጂ ወደ ሌሎች ነገሮች እንድንገባ አይደለም። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ በርባንን የሕይወትንም ራስ ገደላችሁት። እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ይህን የምታዩትና የምታውቁትን የእርሱ ስም አጸናው። ኦኬ፣ የሰውየውን ቁርጭምጭሚቶች ያጸናው የማን ስም ነው? የኢየሱስ ስም ነው። ስሙን ያጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። አሁን ምን ሊነግር መሰላችሁ? ይህ ሰው ያጸናውን ሙሴ ስለሱ የተናገረለት ሰው ስለሆነ ነው። ምን አይነት ነቢይ ነው ይሄ? አሁንም ወንድሞቼ እናንተ እንዳለቆቻችሁ ደግሞ ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረው እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ አስቀድሞ ለእናንተ የመረጠውን I love you Jesus ኢየሱስ ክርስቶስን እንዲልክላችሁ እግዚአብሔር አስቀድሞ ለኛ የመረጠው ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም አላቸው። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። አሁን ያረገው ስለሱ የተነገረው ይፈጸም ዘንድ ሰማይ ሊቀበለው ስለሚገባ ነው። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት። ያንም ነቢይ የማሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ እያለ ይናገር። አሁን የፈለቁት ነገር በአዲስ ኪዳን ትንቢትን ስናጠና ታላቁ ነቢያችን በነቢያት ይመጣል ተብሎ የተነገረለት ታላቅ ነቢይ፣ የኦሪቱን ሙሴ ያስረሳን ታላቅ ነቢይ፣ ሙሴን የተናገረች ነፍስ ላትጠፋ ትችላለች፣ ይሄንን ነቢይ ግን ያልሰማች ነፍስ ሁሉ ትጠፋለች ተብሎ የተነገረለት ነቢይ ማን ነው? ጌታችን በስሙ ቁርጭምጭሚት የጸናለት ጌታ ኢየሱስ ነው። እሱ ምናችን ነው? ታላቁ ነቢያችን። ኦኬ፣ እሱ ታላቅ ነቢይ ነው ብለን ከጀመርን የነቢይነት ጉዳይና የትንቢት ጉዳይ በዚህ ዘመን ያለው መሳቂያ መሳለቂያ ታሪክ አይደለም ማለት ነው። መቀለጃው ታሪክ አይደለም። የምንሳለቅበት ቲያትር አይደለም። የሌቦቹ ታሪክ አይደለም። ቲክቶክ ላይ የምናያቸው የቤት ሰራተኞችን ሳይቀሩ የአረብ ሀገር እህቶችን ሳይቀሩ ከስር ከሚጽፉት የብር አካውንት ባሻገር አይን አውጥተው በዚህ አካውንት አስገቡ አካውንቱ ከስር አለ እያስገባችሁ 10,000 ብር 15,000 ብር የሚሉ ነጋዴዎች፣ ሌቦች፣ ስራ ፈቶች፣ አጭበርባሪዎች። ይህን የመሰለ ክርስትና የሚባል ንጹህ ሃይማኖት፣ የእግዚአብሔር ብቸኛ ሃይማኖት፣ ራሱ እግዚአብሔር ወልድ ሃይማኖቴ ብሎ የጠራውን ሃይማኖት ታየኝ 4 ኪሎ ላይ ዘንዶ ሲወርቅ ድድር የሚሉት ባህታዊ እዛ ጋ ሆኖ ታየችኝ እመቤቴ አመድ ሊወድቅ ነው እሳት ሊዘንብ ነው እባቡን አየሁት በምስራቅ በኩል ሲገባ በምዕራብ በኩል ሲገባ ይላል። እዛ ልክ እንደጨረሰ ጣል አድርጎ እፍ ብለን ስንመጣ እዚህ ጸጉራቸውን በረጅሙ ሳይሆን ከመከማ አድርገውት መጥተዋል። ድሮ መርካቶ ሄደ ወይ ኪስህ የሆነ ነገር ተዘርፎ ነው የምትመጣ። መርካቶ የሄደ ሁሉ የሆነ ዕቃ ጠፍቶበታል። አሁን መርካቶ ሄደ በሰላም ነው የምትመጣው። የት ገቡ ሌቦቹ ስል በየሰፈሩ መጥተዋል። አራራላቸው። እናንተ የፈለጋችሁትን በሉኝ፣ አራራላቸው። ትንቢት እና ነቢይ ማለት እንደዚህ ዘመን እንደተቀለደበት አይደለም። ነቢይ ቀጥተኛ የቃሉ ፍቺ የአማርኛው የዕብራይስጡን ፈተናል፣ የግሪኩን ፈተናል። የአማርኛው ቀጥተኛ ፍቺ አፈ እግዚአብሔር ማለት ነው፣ የአምላክ አፍ ማለት ነው እንጂ በቲክቶክ ብቅ ብሎ አይታችኋል። በቀደም የሆነ ሙስሊም እንዴት እንደሚጫወትብን። ሰውየው ሙስሊም ነው። ራባሳ ሻቶና ማክራባሳ
አሁን እንዲህ ትሆናለህ አሜን ይላል። ወንድ ነው ደግሞ እና የሆነ ነገር ተይዞ አይባለሁ ይላል። ለምደው እኮ ለምደው ተይዞ ልክ ነህ ኦሆ አስለቀቁልህ አሜን እግዚአብሔር አስለፍልፎ ብሎ መጨረሻ ስማ አለው ውሸቴን ነው እኔ ሙስሊም ነኝ አለው። አይታችሁ እስከዚህ ደርሰናል። በትንሹ ያስቃል፣ በብዙ ግን ያናድዳል። እንደዛ ነው። ስለዚህ ትልቁ ነቢያችን ማን ነው? ኢየሱስ ነው። ማን ይመጣል ብሎ የተናገረለት ሙሴ። ይሄኛው ነቢይ ከሌሎቹ ነቢያት በምን ይለያል? አቤት አንድ የነቢያት ጌታ ነው። የኦሪቱን የትንቢት መገለጥ ሁሉ ሲሰጥ የቆየ ነው። ለሐዋርያት አዲስ ኪዳኑን ትምህርት የሰጠ የነቢያት ጌታ የነቢያት አምላክ ነው። ከሁሉ በላይ ግን እሱ የተናገረውን ትምህርት ሁሉ የማትሰማ ነፍስ ተለይታ ምን ትሆናለች? ትጠፋለች። ኢየሱስ ያው ስለ መጪውም ጊዜ መናገር የሚችል ነቢይ ነበር። ማቴዎስ 24 ምን እንደሚሆን ምን እንደሚመጣ ይናገር ነበር አይደል? ማቴዎስ 24 ላይ እንደዚህ ይሆናል፣ ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ በምድር ላይ እንደዚህ ይሆናል እያለ የተናገረው ምሳሌ ማቴዎስ 24 ሙሉ ኢየሱስ ሙሉ አገልግሎቱ ትምህርቶቹ በሙሉ ትንቢት ይባላሉ እናውቃለን። መጽሐፍትንም በሙሉ ጴጥሮስ የትንቢት መጽሐፍት ብሏቸዋል። ምክንያቱም በመንፈስ ቅዱስ ስለተጻፉ የእግዚአብሔር መንፈስ የትንቢት መንፈስ ነው ስለተባለ። ይሁንና ግን ከዛም አልፎ ስለ መጪ ጊዜዎችም ኢየሱስ ይናገር ነበረ። ኢየሱስ ከመቅደስ ወጥቶ ሄደ። ደቀ መዛሙርቱ ይህን ታያላችሁ አላቸው። እውነት እላቸዋለሁ ድንጋይ በድንጋይ ሳይፈርስ በዚያ አይቀርም አለ። በደብረ ዘይት ተቀምጦ የተናገረው ትንቢት ደግሞ ቁጥር 4 ጀምሮ አለ። ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ አለ። ብዙዎችን ያስታሉ አለ። የጦርን ወሬ ይሰሙ ዘንድ አላችሁ አለ። ይህ ሊሆን ግድ ነውና አትደንግጡ አላቸው። ይሄ ማለት ቤተክርስቲያን ከተነጠቀች በኋላ በ7ቱ ዓመት መከራ ውስጥ በዚህ ምድር ላይ የሚመጣ ዓለም አቀፍ ቀውስ፣ ዓለም አቀፍ እኔ ክርስቶስ ነኝ የሚሉ አሁን በዚህ ዘመን ላይ በተለያየ ቦታ ሰንበዲዎች ክርስቶስ ነኝ ብለው የተነሱ ነበሩ። ሜክሲኮ ውስጥ፣ ራሻ ውስጥ፣ መካከለኛ ምስራቅም የተወሰኑ ቦታ ኮሪያ ውስጥ ብቅ ብለው ይጠፋሉ። እነሱ አይሳካላቸውም። ለምን? ቤተክርስቲያን በምድር ስላለች። መጽሐፉ ምን ይላል? የአመፁ አሰራር አሁንም አለ፣ ግን እንዳይገለጥ የሚከለክለውን ታውቃላችሁ ይላል። እሷም ቅድስት ቤተክርስቲያን ሙሽሪቱና መንፈሱ ወይም መንፈስ ቅዱስ ናቸው። ሁለቱ ምድር ላይ እስካሉ ክርስቶስ ነኝ ብሎ የሆነ ሰው ቢነሳ ብዙም አይሄድም። የሆነ ሰዓት ብልጭ ይላል፣ ከዛ ከነ ተከታዮቹ ተጠራርጎ ይጠፋል። የሆነ ሰዓት ብልጭ ይላል፣ ተከታዮቹ ጋር ወይ ራሱን ያጠፋል። ወይ አሜሪካ ላይ ዴቪድ ኮሬሽ ክራይስት ነኝ ብሎ ተነሳ፣ ግን ከነ ተከታዮቹ በሳት ተቃጥሎ አለቀ፣ ራሱንም ተከታዮቹንም። ኬንያ ውስጥ ክርስቶስ ነኝ ብሎ ብቅ ያሉ ነበሩ፣ ሁሉም መርዝ ጠጥቶ ሞቱ። እንደዚህ ነገር። ራሻ ውስጥ የሆነች ሴት ክርስቶስ ነኝ፣ ሜክሲኮ ውስጥ ጂሰስ ሚራንዳ ብቅ ይሉና የትም አይደርሱም። ለምን? ሆሊ ስፒሪት መንፈስ ቅዱስ ከልካይ ስለሆነ። ቸርች ስትሄድ ግን ብዙዎች ይነሳሉ፣ ብዙዎችንም ያስታል። ከልካይ የለም። እንደዚህና እንደዛ ይሆናል። ይሄ እዛና እዛ ያለ ቶሽ የሚል ጦርነት ሳይሆን ዓለም አቀፍ ጦርነት፣ የጦርና ጦር ወሬ በሞሎ ሰላማዊ ሀገር ሁሉ ጦርነት ውስጥ የሚገባበት ስካንዲኔቪያን ካንትሪ ሁሉ ሳይቀሩ በአንደኛ ዓለም ጦርነት ያልገቡ፣ በሁለተኛ ዓለም ጦርነት ያልገቡ፣ በዚህኛው ውስጥ ግን የማይገባ የለም። ከዛ ጋር ተያይዞ ይመጣ ደግሞ የምድር መናወጥ አለ፣ ራብ አለ፣ ቸነፈር ወይም ፔስቲለንስ ወረርሽኝ ማለት ነው። እንደ ኮሮና ምናምን አይነት ሆኖ ያኛው ግን ሰው ሞትን እየተመኘ ማይሞትበት ቸነፈር ይመጣል። ያ የተጻፈ ትንቢት። ይሄን ሁሉ ትንቢት የሚያወራው ማን ነው? ጌታ ኢየሱስ ነው። ይሄ የትንቢት አገልግሎቱ ነው። ትንቢት እግዚአብሔር የተናገረውን ብቻ መናገርን ያስገድዳል። ትንቢት በማን ፈቃድ የሚመጣም? በተናጋሪውም ፈቃድ አይመጣም፣ በሰሚውም ፈቃድና ፍላጎት አይመጣም። ተናጋሪው በፈቃዱ የሚያመጣው ከሆነ ሰውም ደግሞ ስለፈለገ የምናመጣው ከሆነ ትንቢት ሳይሆን ሰውን የማስደሰት አገልግሎት ወይ መልካም ምኞት ነው የሚሆነው። እንዲሁ ፊታችሁን አይቻችሁ ከዚህ ውስጥ አንድ እንደው ያሳዘን ሁሉም ሰው አኩርፎ ከተቀመጠ እግዚአብሔር እንደዚህ ይላል የደስታ መንፈስ ሰጣችኋለሁ ይላል ስል ፊት አይቼ ነው የተናገርኩት። ፊት አይቼ ነው። እሱ ብሎ የማከክ አገልግሎት ነው። እሱ ሰውን የማስደሰት አገልግሎት፣ እሱ ዝም ብሎ ጉድዊሽ ነው፣ መልካም ምኞት ነው። ከዛ ውጪ አያልፍም። ትንቢት ከቶ በሰው ፈቃድ አልመጣምና በመንፈስ ተነድተው ነው ሰዎች የሚናገሩት። ስለዚህ ትንቢት እግዚአብሔር የተናገረውን ብቻ መናገር ያስገድዳል። ሕዝቅኤል 3:10 ዘዳግም 18:20 ለምሳሌ ሕዝቅኤልን ሲነግረው እርሱም እግዚአብሔር ማለት ነው ሕዝቅኤልን የሰው ልጅ ሆይ
የነገርኩህን ቃሌን ሁሉ በልብ ተቀበል፣ በጆሮህም ስማ። ተነስተህም ወደ ተማረኩት ወደ ወገኖች ልጆች ሂድ፣ እነርሱም ቢሰሙ ወይም ባይሰሙ ጌታ እግዚአብሔር እንዲህ ይላል ብለህ ንገራቸው አለኝ። አሁን እግዚአብሔር ነው ለሕዝቅኤል የሚነግረው። ምንድነው? ትንቢት የሚናገር ሰው እግዚአብሔር የተናገረውን ብቻ መስማትና እግዚአብሔር እንደተናገረው ብቻ አድርጎ መናገርን ያስገድዳል። ትንቢት እንመጣለን። የአዲስ ኪዳን ትንቢት አገልግሎት ከዚህ ትንሽ የሚለይ ባህሪ ስላለው ቦታው ጋር ስንደርስ እናያለን። ይሄ አውቶሪቴቲቭ የሆነ ስልጣን ያለው በመጽሐፍ የሚጻፍ፣ ምክንያቱም ሕዝቅኤል ትንቢቶቹን በመጽሐፍ እንዲጽፍ ይችላል። እኔ ግን አሁን ብተነብይ፣ አንተ ግን ብትተነብይ መጽሐፍ ቅዱስ ሆኖ አይጻፍም። ቦታው ጋር ስንደርስ እናያለን። አውቶሪቴቲቭ የሆነ ስልጣን ያለው ትንቢትን ወይም ስልጣን ያለውን የእግዚአብሔርን ቀጥተኛ የቃል መገለጥ እሱን መናገር የሚችሉት በብሉይ ኪዳን ነቢያት፣ በአዲስ ኪዳን ሐዋርያት ብቻ ናቸው። እሱን እናያለን። ጽሑፍ ሆኖ መጻፍ የሚችል መጽሐፍ ቅዱስ ሆኖ መጻፍ የሚችለው የብሉይ ነቢያትና የአዲስ ሐዋርያትና አብሯቸው ያሉት ሰዎች ናቸው፣ በሐዋርያት ስልጣን ስር ያሉ። በቤተ ክርስቲያን ውስጥ ያለው ለማነጽ የሚሆነው ትንቢት ግን መርሁን ከዚህ መውሰድ እንችላለን። አንዳንድ ነገር ላይ እንድንጠነቀቅ ያላለውን እንዳንል። ሰው ሲናገር የእግዚአብሔር ነው፣ አዲስ ኪዳናዊ ነውን፣ የክርስቶስን የመስቀል ሥራ ይጋፋልን፣ ትንሣኤውን ያስጥላልን፣ ውጤቱንስ ያስጥላልን? እነዚህም በምን እንደምናጠና ጊዜው ጋር ስንደርስ እናያለን። ለምሳሌ ነግራቸዋለሁ። አንድ ቦታ በማስተምርበት ቦታ አንድ ሰው መጥቶ ይማራል ከነሚስቱ። በመሃል እያስተማርኩ ያለ ከመሃል ብድግ አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ሲጀመር የተበላሸ ነው። በአዲስ ኪዳን የሰራዊት ጌታ እንዲህ ያለ አይባልም፣ በፈጽሞ አይባልም። አለው ቀስ ስለምንናገር ነው። ሁለተኛ ምን አለ? የሆነች ሴትዮ መጥረጊያ ይዛ ስትጠርጋ ያለው አለ። ኦኬ ትጥረግ፣ ሰማ ነው። ቆሻሻ ትጠርጋለች። እግዚአብሔር እንዲህ አለኝ። ምንድነው አልኩት አለ። ና ምንድነው አልኩት ስለው ጌታ እንዲህ አለኝ፣ በዚህ ከተማ ላይ ያለችኝ ቤተክርስቲያን ይቺ ብቻ ነች፣ ሌሎቹን እንደ ቆሻሻ ጠርጌ ሲል እኔ አይደለም ያስቆምኩት፣ ፊት ለፊት ያሉ ወንድሞች አቁም አስቆሙት። ለምን? ክርስቶስ ስንት ቤተክርስቲያን ነው ያለው? አቤት! አንዲት ቤተክርስቲያን ከነምኗ ነው ያለችው? ከነፊቷ መጨማደድ እዛም ትሁን ከነፊቷ መጨማደዷ የክርስቶስ ነች። ልዩነቱ ምንድነው? አንዳንድ ቦታ ፊቷን ትታጠባለች። ምን ማለት ነው? በቃሉ ውሃ ፊቷን ያጥባታል ማለት መጽሐፍ ቅዱስ ትምህርት ያለበት ቸርች አለ፣ የሌለበት አለ። አንዳንዱ ከነፊት መጨማደዱ ይሰነብታል፣ አንዳንዱ ቶሎ ይታጠባል። ግን የማን ቤተክርስቲያን ነች? ስንት ቤተክርስቲያን አለች እዚህ ውስጥ? አንዲት ቅድስት ሐዋርያዊት ዓለም አቀፋዊት ቤተ ክርስቲያን፣ የበጉ ሚስት ሙሽራይቱ። እና ብድግ አለ ያ ወንድ፣ መጽሐፍ ቅዱሱን ሰበሰበ፣ ሚስቱም ተነሳች፣ ማስታወሻ ደብተሩን ያዘ፣ ወጣና እንደዛ አርቆ ይህችም ቤተ ክርስቲያን ትጠረጋለች ይላል እግዚአብሔር ብሎ ሄደ። ኦኬ። ለዚህ ትንቢት ምንን ያስገድዳል ማለት ነው? ስሜትን አይደለም። ይሄ ሰው ያሁን የፈለገው ነገር ይገባናል። ዋው እንዲህ ያለ ጌታ ሆ አራማሳ ሻንቴና ማክረው ብለን ና እዚህ ጋር ውጣ እንድንለው እግዚአብሔር በሱ የተናገረውን ስሙ ይወጣና እቺ ብቻ ነች እርጃለች። ባንዴ ወጣ አልወጣም። እነዚህ ሌላ ቦታ መድረክ ሲከለከሉ መተው እኛን የሚያታልሉ ሆዳችንን ሊበሉ የሚፈልጉ ሞኞች ናቸው። አንታለለም። ያንዳንዱ ትንቢት በእግዚአብሔር ቃል መሰረት እየተሰፈረ እንጂ በስሜትና በሞራል ሆኖ የስ አሜን አይባልም። አንድ ቦታ ላይ ቁጭ ብዬ ሻይ እየጠጣሁ እኔ ማገለገላቸው ልጆች ከጸሎት ግለው ያኔ በየቤቱ እየዞሩ ይመሰክራሉ። በርያንኳ ነው የሚመሰክሩት። በዛው ይጸልያሉ። ይወጣለታል። ጆቫው ይተነሱሉ አልቀረንም። በቃ ጆቫው ሙሉ ጭንቅላቱን አዙሮት ጥሩ አድርጎን መጨረሻ እንዲህ ያልፋሉ። 9-10 ሆኖ በፍጥነት ነው ያሉት። የት ነው የምትሄዱት? አዴፍ አሁን እኮ ስንጸልይ ጌታ ተናግሮን እየሄድን ነው። ወዴት? ወደዚህ ወደ ጅማ በር። ምን ብሎ ነገራችሁ ጌታ አልኩ። ብራዘር እንትና ወንድማችን እንትና ሚስቱ በጌታ አይደለችም ታውቃለህ። ጌታ ስንጸልይ የሚያምን ከማያምን ጋር ምን ተካፋይነት አለውና ሄዳችሁ ንገሩት ብሎ ምን እንዲሆን እንዲለያዩ። ልጆቹ እድሜያቸው 10 ቤት 20 ቤት መጀመሪያ ነው። እሱ ራሱ ፋክተር ያደርጋል። ሞራላም ነው የሚያደርገው። ጎርመስና
ችግር የለውም። ጋሽ ስብሐት እንደተናገሩት በወጣትነት አብዮታዊ መሆን ኖርማል፣ ካረጀህ በኋላ አብዮታዊ መሆን ካልክ ግን እብደት ነዋል። ስናረጅ እየበሰልን እየተረጋጋን ቃያልን እየተንቃቃን እየበሰልን ስንመጣ መረጋጋት አለብን። መጥፎ የሚሆነው ሸብተ ጸጉር ገብቶ ይሄ ሁሉ አልቆ ጸጉር በዚህ ኮሌታ መስሎ አሁንም እንደዛ ዘመን እንዳ ጌታ እንዲያለ እግዚአብሔር መጽሐፍ ቅዱስ በቃ የሚያስጠላው ሰው ኮንክ ያን ጊዜ አለቀል። ከጊዜው የተነሳ አይደል መጽሐፍ እድሜያችሁ ሄዷል እኮ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ስትገቡ ከእንደገና የመጀመሪያ ቦታ ላይ ናችሁ እንዳላችሁታል። ነቃ ማለት አለብን። በሰል ማለት አለብን። ትልቅ ሆን በኋላ እንደዛ መሆን የለብን እና ይጋልባሉ ማለት ነው። እና ልትሄዱ ነው ልታፋቱ አልኩ። በሉ እዚህ ቁጭ በሉ አልኩ። ቁጭ በል አንተም ቁጭ በል ና ቁጭ በሉ። ማንሽ ሻይ አምጪላቸው። እነዚህ ሻይ ነው መጠጣት ያለባቸው ነው። ሻይ አምጪላቸው። እዛ ሻይ አዝዤ ጠጥተው በሰላም የሰው ትዳር አተረፍኩ ማለት ነው። እግዚአብሔር ነው እዛ ቦታ ያስቀመጠኝ እንጂ ሄደው ነበር ጋልቦ እግዚአብሔር እንዲህ ይልሃል ፍታት ይልሃል ይሉት እና እግዚአብሔር የተናገረውን ብቻ መናገር ያስገድዳል። አሁን እናንበው በዚህ ቦታ ላይ ምንድን ያለው ሕዝቅኤል 3:10 እርሱም የሰው ልጅ ሆይ አለው ሕዝቅኤልን የነገርኩን ቃሌን ሁሉ በልብህ ተቀበል። የነገርኩን ቃሌን ሁሉ እዚህ ውስጥ አስገባው። መጀመሪያ በጆሮም በደንብ ስማ። ከዛስ በደንብ ነገሩን ካጠራህ በኋላ ተነስተህም ወደ ተማረኩት ወደ ወገን ልጆች ሂድ፣ እነርሱም ቢሰሙም ባይሰሙ ዛት ሚንስ የእግዚአብሔር ቃል ስትናገር ሊሰማ ማይሰማም ይኖራል። ስትሄድ እንዲሰሙልህ ጓጉተህ መሄድ የለብህ። ይህን ትምህርት ሳስተምር ሰው ሁሉ ትምህርቱን እንዲቀበል ማሰብ ከሆንኩ የእግዚአብሔር አገልጋይ አይደለሁ። ይጽፉልኛል ዩቲዩብ ላይ ሰዎች ጌታ ይባርክ እናንተ በቃ አይኔ ተከፈተ በራልኝ ምናምን ብለው ይጽፋሉ። አንድ ከአሜሪካ ሁሉ ኮሜንቱን ለቅሞ የሚልክልኝ ተው አልኩት። ለምን ማስተምረው ሰው ጎሽ እንዲል አይደለም። እንደውም ሁሉም ጎሽ ብሎ ተቃዋሚ ከመሃል ላይ ከሌለ ራስን ማየት አለብህ። እንዴት ነው ይሄን? ጌታ ሲሰብክ ተቃዋሚ ነበረው፣ ጳውሎስ ሲሰብክ ተቃዋሚ ነበረው። እኔ ሲሰብክ እንዴት ነው ሰው ጎሽ ያለ እንዴ? ከስር ሙልጭ አርጎ የሚሰድበኝ ሰውማ መኖር አለበት ካልተሰደብ ካልተዋረድክ። ስለዚህ የምናገለግል ሰዎች ጎሽ ብቻ አይሆንም። በልብ ውስጥ ያዝና ተናገር። ስትናገር ግን ምን ይሏሉ? ቢሰሙም ባይሰሙም ምን ማለት ነው? አንድ አገልጋይ በሚያገለግል ሰዓት፣ በሚያስተምር ሰዓት፣ በሚተርብ ሰዓት፣ በሚጸልይ ሰዓት የሚቀበለው ብቻ ሳይሆን የማይቀበለውም ሰው እንዳለ ማወቅ አለበት። ቢሰሙም ባይሰሙም የሚለው ቃል ምን ያሳያል? የግድ ትምህርትን፣ አገልግሎትን፣ ትንቢትን ምን ሰዎች እንዲቀበሉ ማሰብ የለብን። የማይቀበሉና የሚቃወሙ ሰዎች መኖር የግድ አለባቸው። ሁሉም ሰው ከደገፈንና ሁሉም ሰው ጎሽ ካለ ጥሩ አይመጣም። መጽሐፍ ቅዱስ ምን ይላል? ኢየሱስ እናንተ ከበጎቼ ስላልሆናችሁ ድምጼን አስቡ ምን ያለው ማይሰሙ እንኳን እኔ ተናግሬ አይደለም ዋናው መምሩ ተናግሮም ሰው ላይ ሰማው ይችላል። ግን ኢየሱስ ምን አለ? ከእግዚአብሔር የሆነ ግን የእግዚአብሔርን ቃል ይሰማል። የምትሰብከው ምንድነው ማለት ነው? አሉ 5 ሊሆኑ ይችላሉ፣ 10 ሊሆኑ ይችላሉ፣ ከእግዚአብሔር የሆኑ አሉ፣ እነሱ ይሰማሉ ብለህ እንጂ ማጆሪቲ የማስደሰት ቸርች የመሙላት ሜጋ ቸርች ማድረግ ጥሪ አይደለም። ዘዳግም 18 ቁጥር 20 ትንቢት እግዚአብሔር የተናገረውን ብቻ መናገርን ያስገድዳል። ሲመስለኛል ነገር ግን ይናገር ዘንድ ያላዘዝኩትን ይሄን ደሞ ነው። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ያው መቼስ ትንቢት የሚነገረው በማን ስም ነው? መቼስ እግዚአብሔር እንዲህ አለኝ ነው፣ ጌታ ተናገረኝ ነው፣ መንፈስ እንዲህ አለኝ ነው፣ ጌታ እንዲህ አለኝ፣ እግዚአብሔር እንዲህ አለኝ። አቤት በጌታ ስም ራሱ አፍሪካ ውስጥ ናይጄሪያ፣ ጋና ምናምን ኢትዮጵያ ውስጥ የባለፉትን 30 ነው 40 ዓመታት በጌታ ስም ጌታ እንዲህ አለኝ፣ የጌታ መንፈስ እንዲህ አለኝ፣ እግዚአብሔር ተናገረኝ፣ ጌታ ተናገረኝ ተብሎ እሱ ግን ምንም ያላለውና ያልተናገረው እንደዚህ አይነት ንግርቶች ወይም ትንቢቶች ቁጥራቸው ስንት ይሆን ቁጥራቸው? ምንም እንኳን አይመስልንም ተነግረው። ከማን ጋር እየተጋጨን እንደሆነ እንኳን አናስተውልም። ከማን ጋር እየተጣላን እንደሆነ እንኳን አናስተውልም። ከማንችለው አካል ጋር እየተፋለምን እንደሆነ አይገባንም። ምኞቶቻችንን ለማርካት፣ የውስጥ ፍላጎታችንን ለማርካት፣ የውስጥ ጥያቄያችንን ለማርካት በስሙ ስንት አስነግረናል፣ በስሙ ስንት ተናግረናል። ዓላማው ደግሞ
ለሚበልጥ መገለጥ አይደለም። እነዚህ የሚነገሩት ትንቢቶች ሰዎችን ለመኮርኮር ማለት ምኞታችን፣ የውስጥ ፍላጎታችን ሳንሰራ መክበር ወይ ደግሞ ጠማማ ትምህርት ገብቶብን የዘርማን እርግማን የሆነማ ያንተን ነገር በቃ ይዞታል። ስለዚህ ይሄንን ለማስፈታት አያት ቅድመ አያቶቻችን ሄደው የሰፈር አዋቂ ጋር ለማስፈታት የሚሞክሩትን በኢየሱስም ቸርች ውስጥ ለማግኘት በመሞከር ነው። ያውም እኮ እንደዚህ ምን ነው ለሚበልጥ እግዚአብሔር ልጅን ግለጥልኝ ኢየሱስ የበለጠ ለማወቅ ቃልህን የበለጠ ለማወቅ መጽሐፍን የበለጠ ለማወቅና የመንፈስ እረፍት ውስጥ ገብቼ ያ ጴጥሮስ የጻፈው ሊነገር የማይችል ደስታ በአፍ የማይነገረው ሐሴት ያለው እሷን ነገር መቅመስ ፈልጋለሁ ብለን አይደለም። ይሄ ተገፍቶ ማይገፋን ኑሮ ለመግፋት ነው ነቢይ የምናሳድደው። እግዚአብሔር ከትንቢት ይልቅ የጸና የትንቢት ቃል አለን ብሎ ለእንጀራም ለወጥም የሚሆን ቃል ብቻ አይደለም ከዛ ያለፈም ነገር ያመጣል እያለን ይሄን ማንሰማ የሆነ የሰፈራችን ልጅ ግን እንዲህ ይልሃል ሲል አሜን የምንል በአካባቢ ያሉ ሴቶች እህቶች ብዙ ከልጅነት ጀምሮ ስላለ ማህበራዊ መገለል ስላለ በሴትነቷ ራሱ ከብዙ ነገር ስለምትገፋ ብዙ ነገር አለና ያንን ነገር ስትራግል ስላለው ሰውም ጋር ደፍራ ቀርባ እንደዚህ ነው እንዲህ ነው ማለት ስለማንችል እግዚአብሔር በአቋራጭ ቢረዳት ደስታዋ ነውና ነቢይ ታሳድድ። የወንዶቹ ነው የማይገባኝ። እድሜ የጨረሱ ወንዶች ሴቶቹ ይጨርሱ በትንቢት ወንዶቹ ፓስተር ጌታ ተናግሮኛል። በዚህኛው ሚያዝያ ከእንግሊዝ ሀገር መታ ታገባሃለች ብሎኛል። ፕሮፌት ብሎኛል እግዚአብሔር ሰው። ከዛ ማዘር ተዋትቃዥ ተው እናንተ ትንቢት አትቀበሉ። ይሄው በዚህኛው ሚያዝያ ከእንግሊዝ ነው መታ የምታገባኝ። ሚያዝያ ያልፋል፣ ሌላ ሚያዝያ ያልፋል፣ ሌላ ሚያዝያ ያልፋል። እንኳን ከእንግሊዝ ኦቨር መታ እሱ የምታገባው ያለችው ወንድ ነው። ይህን ምላጭ ሰው አያርመውም። ከሁለት ዓመት በኋላ አሁንም ዮሮ ፕሮፌት ተናግሮኛል። ምን ብሎሃል? የካቲት ላይ ከአሜሪካ ነው የምትመጣው ልጅቷ። እውነት ነው የምነግራችሁ፣ እውነተኛ ታሪክ። ወንድ እኮ ነው ማለት እድሜው እኮ 50 ደርሷል። ስለዚህ ይሄ ሰው ጾታው ወንድ ነው፣ ግን ወንድነት የሚሉ ኳሊቲዎች ውስጡ የለው ማለት ነው። ወንድ ልጅ በ50 ዓመቱ ጌታ ከእንግሊዝ ሀገር ሚስት አምጥቶ ይወስደኛል ብሎ አይጃጃል። መጀመሪያ በ10ዎቹ እድሜ ላይ ይማራል፣ በ20ዎቹ ላይ ትምህርቱን ይጨርሳል፣ በ30ዎቹ መጀመሪያ ላይ አይኑን ይከፍታል፣ ይፈልጋል። ቸርች ውስጥ አክቲቭ የሆነችውን ልጅ እንጋባ ይላል፣ ይጠይቃል፣ ያገባል። አለቀ እንጂ እኔም ድሮ ቢያገኘኝ በኩርኩም የሚመታኝ ልጅ በዚህ እድሜው አሁንም ከእንግሊዝ ትመጣለሽ ብለህ ስትጠብቅ ነውር ነው። አንዳንድ ጊዜ እግዚአብሔር የሰጠንን ፖዚሽን እናክብር። ወንድ እግዚአብሔር ክብር ነው፣ ሴት የወንድ ክብር ናት። ወንድ ግን እግዚአብሔር ክብር ነው። ያን እኮ እግዚአብሔር በስነ ፍጥረት ውስጥ ለወንድ ልጅ የሰጠው ስፍራ ነው። ስፍራን ለቀ የሕፃን መጫወቻ ሱሪውን ተወጣጥሮ ያደረገው ሁሉ ያጎፈረው ሁሉ እየመጣ እየጫነብህ ትካፈላታለህ። ከዛ በኋላ እኔ ምን እንደሆነ አላውቅም ሄጄ አጸልዬ ከመጣ በኋላ እንዲሆነብኝ ውስጥ ይገባል። ይሄን ቀጥሎ ያለው ክፍል 2 ትምህርታችን በወንጌላውያን ዘንድ ወንጌላውያን አብያተ ክርስቲያናት ዘንድ ትንቢትን አስመልክቶ የተለያዩ አስተሳሰቦች አሉ። እነዚህን ጠቆም አድርገን ያለፍኩት አላወራኋቸውም። በወንጌላውያን አጠቃላይ በወንጌል አማኞች ዘንድ ይሄ ትንቢትንና ነቢያትን በተመለከተ ያለው አስተሳሰብ 2 ዘርፍ ነው። 2 ክፍል ነው ያለው። 2 የተለያዩ ክፍሎች ናቸው። አንደኛ እነዚህ ካሪዝማቲክና ፔንቴኮስታል ቸርችስ ናቸው። ካሪዝማቲኮች ቸርቾች በትንቢት አቅጣጫ ያላቸው ምልከታ አብዛኞቹ ማለት ነው፣ አንዳንዶቹ ጤናማ ሊሆን ይችላል። አብዛኞቹ ካሪዝማቲክ ቤተክርስቲያኖች በአዲስ ኪዳን ያለውን የትንቢት አገልግሎት በቤተክርስቲያን ውስጥ የሚኖረውን የትንቢት አገልግሎት በቀጥታ ከመጽሐፍ ቅዱስ እኩል ስልጣን ያለው ቀጥተኛ የእግዚአብሔር ቃል እንደሆነ አድርገው ነው የሚያምኑት። በአዲስ ኪዳን ያለው የትንቢት አገልግሎት የቸርች ውስጥ ያለው የትንቢት አገልግሎት ቀጥተኛ እንደሆነው በቀጥታ ከመጽሐፍ ቅዱስ እኩል የሆነ ስልጣን ያለው ቀጥተኛ የሆነ የእግዚአብሔር ሬቨሌሽን ወይም የቃል መገለጥ ነው ብለው ያምናሉ አብዛኞቹ። ይህን ግሩደም የሚባሉ የሥነ መለኮት ሰው ምን እንዳሉት ትንሽ ላውራ። ዋይኒ ግሩደም ማለት ነው። ዋይኒ ግሩደም የታወቁ ሰው ናቸው። ስልታዊ ሥነ መለኮት፣ ሲስተማቲክ ቴዎሎጂ ምናምን እሱን ሌሎችም ብዙ መጽሐፍ ዘ ጊፍት ኦፍ ፕሮፌሲ የሚል መጽሐፍ አላቸው። እሱ ላይ
ይህ የሥነ መለኮት ሰው ከጌታ ቀጥታ እንደተናገረ አድርጎ የካሪዝማቲኩ ዓለም በቀጥታ ሙሉ በሙሉ ራሱ እግዚአብሔር እንደተናገረው ወይንም a very word from the Lord አድርገው ነው የሚወስዱት። a very word from the Lord ቀጥተኛ በሆነ ሁኔታ ከአምላክ አፍ ወጥቶ የተጻፈው ብቸኛ የትንቢት ቃል መጽሐፍ ቅዱስ ብቻ ነው። ካሪዝማቲኮቹ የቸርች ውስጥ የትንቢትን ቃል ከመጽሐፍ ቅዱስ እኩል ስልጣን እንዳለው አድርገው እንዲያስቡ ያደረጋቸው ነገር ይሄ ነው። እንደ መጽሐፍ ቅዱስ ከእግዚአብሔር አፍ ቀጥታ የመጣ እንደ ቆሮንቶስ፣ እንደ ኤፌሶን፣ እንደ ኤርሚያስ፣ እንደ ሕዝቅኤል አይነት ትንቢት ነው በቀለ የሚናገረው ማሞ የሚናገረው ብለው ያምናሉ። እንደውም እውነት ለመነጋገር ከሆነ አንዳንድ ጊዜ ካሪዝማቲኩ ዓለም እዚህ ውስጥ ከተጻፈው ቃል ይልቅ በቤተ ክርስቲያን በሚገለጥ የትንቢት ቃል ላይ ሕይወታቸው የተመሰረተ ይመስላል። እንደውም እውነት ለመነጋገር አንዳንዶቹ በዚህ የተነገረ ጥቅስና ቁጥር እያሳያቸው አይ እኔ ፕሮፌት የተናገረኝ ግን እንደዚህ ብሎ ነው። ያ ማለት እዚህ ውስጥ ከተነገረው ቃል ይልቅ ይሄ ኤቨሪ ወርድ ፍሮም ዘ ሎርድ ነው። ከአምላክ ቀጥተኛ የተገለጠ የቃል ሬቨሌሽን ነው። አይጨመርበትም፣ አይቀነስበትም። መጽሐፍ ሆኖ ይጻፋል፣ ይደጎሳል፣ ይቀመጣል፣ ክርክር የለም። ይሄ በቸርች ውስጥ ያለው ለማነጽ የተሰጠውን ትንቢት እንደዚሁ ኤቨሪ ወርድ ፍሮም ዘ ሎርድ ወይም የአምላክ ቀጥተኛ የመለኮት የቃል መገለጥ ነው ብለው ማመን ብቻ አይደለም። አንዳንዶቹ በቸርች ውስጥ የተነገረውን ትንቢት ከመጽሐፍ ቅዱስ በላይ አምነው ለዓመታት የሚቀመጡ አሉ። አንዳንድ የቆዩ ክርስቲያኖች ቤት ሄዳለሁ። ገብቼ ሁሌ የሚያወሩልኝ ነገር አንድ ጊዜ ጌታ ተናግሮኝ፣ አንድ ጊዜ ጌታ እንዲህ ብሎኝ፣ አንድ ጌታ ቃል ሰጥቶኝ የሚል አንዱ ቦታ ላይ ከመጽሐፍ ቅዱስ አይነግሩኝም። በ73 በ84 አንድ የእግዚአብሔር ሰው አንዲት የእግዚአብሔር ሴት ቤቴ መጣ በቸርች ፕሮግራም ላይ እንዲህ ብሎኝ። እስቲ እውነት ለመነጋገር አንዳንድ ሰው ቃል አለኝ የሚፈጸም ጌታዬ ሰጠ ጌታዬ ቃል አለኝ የሚፈጸም ብሎ የሚያስበው አብዛኛው ሰው እዚህ ውስጥ የሆነ ቃል አይቶ ይመስላችኋል? ሲያጠና ዋው ችለኔ ነች ብሎ ይመስላችኋል? አብዛኛው ሰፈር ውስጥ ወይ በእናቶች የጸሎት ፕሮግራም ወይ በሰፈር የጸሎት ፕሮግራም በወንድሞች የጸሎት ፕሮግራም የተነገረውን ቃል ነው ቃል አለኝ ብሎ አብዛኛው። እግዚአብሔር በቤተ ክርስቲያን ውስጥ ለማነጽ በሚሆን ትንቢት ይናገራል፣ ያነጻል፣ ተናንጸናል፣ ተጋግዘናል። ብዙ ጸሎቶች ውስጣቸው ትንቢት ነው እናውቃለን። ግን ከዚህኛው እኩል አርጎ የማየት አደጋ ካለ ግን ትውልድ እየጠፋ ነው። ካሪዝማቲኩ ትውልድ ለመጨረሻዋ ዘመን ቤተ ክርስቲያን ውድቀት ምልክት ይሆናል ማለት። ይሄን ስለተናገርን ብቻ አይደለም የምናየው ነው። ዝም ሲባሉ እነዚህ እግዚአብሔር ነው የተናገረኝ ሲሉ እግዚአብሔር መጽሐፍ ቅዱስ ከተናገረው በላይ አይናገርህም፣ የተናገርከው ነገር በዚህ ስናየው ስተት ነው ስንል ይሄን አልሰማም የሚል ጄኔሬሽን ሲመጣ እያለፈ ነው። ይሄ ሶሳይቲ ይሄ ስብስብ በዛ ሰው ዙሪያ የሚሰበሰበው ማህበረሰብ በፍርድ ውስጥ ነው ያለው። እግዚአብሔር በእስራኤል ልጆች ላይ ከሚያመጣቸው ፍርዶች አንዱ ለሐሰተኞች ነቢያት አሳልፎ መስጠት ነው። እንዳትረሱ። እግዚአብሔር የእስራኤልን ልጆች ከሚፈርድባቸው ፍርድ አንዱ ለሐሰተኞች ነቢያት አሳልፎ መስጠት ነው። በአዲስ ኪዳንም ጳውሎስ ጽፎልናል። አንዳንዶች እውነትን ሊቀበሉ ስላልፈለጉ እግዚአብሔር የስህተትን አሰራር እንዲያምኑ የስህተትን አሰራር ይልክባቸዋል። እዚህ በጣም መጠንቀቅ አለብን። በአዲስ ኪዳን የሚነገረው የትንቢት ቃል ከመጽሐፍ ቅዱስ እኩል የመቀበል አዝማሚያ፣ አንዳንዴም መጽሐፍ ቅዱሱ እየተናገረ ነው እኔ ፓስተሬ ያለኝ ይሄ ነው፣ ፕሮፌት የተናገረኝ ይሄ ነው የማለት አዝማሚያ እንዳለቀልን ማሳያ ነው። ከዛ በኋላ መዘመር ይቻላል፣ መጨፈር ይቻላል፣ እህም ማለት ይቻላል። ግን የተመታ መንፈሳዊ ዓለም ነው። የተመታ መንፈሳዊ ስር የሌለው የተገነደሰ ምስጥ ሙርሙር አድርጎት የቆመ ክርስትና መሳይ ሃይማኖት የለም። እንፈራው መጨረሻ ላይ ተሰላሽተን ተማረን የክርስቶስ ጣዕሙን ስለማናቅ
የንግርቶችን ጣዕም ስለለመድን ንግርቶቹ ባዶ ሲሆኑብን የክርስቶስን ጣዕም ያለመደ ሁሉ ቀስ እያለ ወደ ዓለማዊነት እንዳይሄድ ቀስ እያለ ክርስትናን እየለቀቀ ከዛ ሁላችንም እንደዛ እየመሰል ነው እና ስትሉት ኖረናል አይተነዋል እባክህ። ከዛ በኋላ ጤናማ ትንቢት እንኳን ብነግረው እስቲ ተወኝ ዳዊት እስከ ዛሬ የተናገረው ይፈጸም እስቲ ይቅርብኝ የሚል ትውልድ ነው የሚመጣው። አንዲት የቅርብ ዘመዴ ነይ እግዚአብሔር ትንቢት አለው ለአንቺ የሚናገረው አላት። ከ80 ስንት እንደሆነ ዓመተ ምህረት ማአት ተነግሯት በደብተሯ ጽፋ አንዱም አልሆነ። ነይ የምናገረው ሲል እኔ የምፈልገው አለችው ሲል እኔ አሁን ምንም አትናገረኝ እግዚአብሔር እስከ ዛሬ የተናገረውን እንዲፈጽም ጸልይልኝ። እቺ ልጅ ትንሽ ስትቆይ ምን እግዚአብሔር ካረዳን ከባድ ነው። ኢየሱስ ከትንቢት ጠረን በላይ ያንተ ጠረን ይሰማል እግዚአብሔር እንዲልሻል ከሚል ፉከራ ይልቅ ያንተን ድምጽ በውስጣችን መስማት ይብዛልን። በጎቼ ምንን ይሰማሉ? ድምጼን ይሰማሉ እንዳልክ። ስለዚህ የካሪዝማቲኮቹ ምልከታ ይሄ ነው። ትንቢትን በተመለከተ ከመጽሐፍ ቅዱስ እኩል አንዳንዴ እስኪ በልጥ ድረስ የገጠሙንም አሉ። ይኸውልሽ ምን መሰለሽ እህቴ እዚህ ጋር ይሄ አሁን ቆሮንቶስ ላይ ይሄ እንደዚህ ነው የሚለው አይደለ? እኔ ፓስተሬ ነው የሚለው ፓስተሬ ግን አንድ ቀን ጠይቄዋለሁ ይሄን ነገር ሲመልስልኝ እንደዚህ አላለኝም እኮ አሁን እኮ ጥቅስ ነው ያሳየውሽ እዚህ ጋር እኔ ፓስተሬ ያለኝ ነው ሰው ነው ታውቃለህ። ሰውየው ነገር ምንም ቢላት አሜን ነው የምትለው እንዴ? ነገ የኢትዮጵያ ወንጌላውያን ቸርቾች ሁሉ ተሰብስበው ትልቅ ጉባኤ አድርገው ፓስተሮች ሁሉ እስከ ዛሬ ድረስ ተሳስተናል እመቤታችን አታማልድም ማለታችን የወንጌላውያን አብያተ ክርስቲያናት ህብረት ግን ወስኗል ከዛሬ ጀምሮ እመቤታችን ታማልዳለች ቢል አብራችሁ ልትሄዱ ነው? ልትጎርፉ ነው እንዴ? እንዴት ነው ነገሩ? ተወስኗል ወይ ለቆድሞ ይላል አንዳንዱ። እኔ እኮ ወዴ ነግሮኛል ምንም አለ እዚህ ውስጥ እግዚአብሔር ይገስጽ። ይሄን ይመስላል። ስለዚህ የነዚህኞቹ ክርስቲያኖች ትንቢትን አስመልክቶ የሚንጸባረቀው ዋነኛው ያመለካከት ችግር ምንድነው ማለት ነው? ትንቢቱ ከመጽሐፍ ቅዱስ እኩል ስልጣን እንዳለው አርገው ማየታቸው መውሰዳቸው ነው የካሪዝማቲኮች ችግር፣ የአብዛኞቹ ካሪዝማቲኮች ችግር። ሁለተኞቹ የተሐድሶ ቤተክርስቲያኖች ናቸው። ተሐድሶያን ክርስቲያኖች ወይም ሪፎርምድ የሚባሉት ቸርቾች ወይም ዲስፐንሴሽናል ክርስቲያንስም ናቸው ግማሾቹ። እነዚህኞቹ አማኞች ደግሞ ቀድሞ በካሪዝማቲክና በፔንቴኮስታል ክርስቲያኖች ዘንድ ያለው የአዲስ ኪዳን ትንቢት አገልግሎት ከመጽሐፍ ቅዱስ አንዳንድ ጊዜ ከመጽሐፍ ቅዱስ በላይ ማየታቸው የመጽሐፍ ቅዱስን ስልጣን ዝቅ ያደርግብናል ብለው ይፈራል ተሐድሶአውያን። ካሪዝማቲኮቹ በእብደት አመለካከታቸው በእብደት ልምምዳቸውና ትንቢታቸው ከመጽሐፍ ቅዱስ ስልጣን በላይ እስኪሆን ድረስ ስለደረሰ ተሐድሶ ቸርቾች እነዚህ እንግዲህ በ16ኛው መቶ ክፍለ ዘመን 17ኛ ጀምሮ እስካሁን ያሉት ናቸው። በእድሜም የረዘመው የፕሮቴስታንቱ ዓለም ነው። እነዚህ የመጽሐፍ ቅዱስ ስልጣንን ዝቅ ስለሚያደርግ ያኛው አመለካከት ሌላ አይነት ነገር ነው ስለ ትንቢት የሚናገሩት። እነዚህ የአዲስ ኪዳን የትንቢት ስጦታ አሁን በቤተ ክርስቲያን ውስጥ ያለው ለማነጽ የሚሆነው የትንቢት ስጦታ አይቀበሉትም። ስለዚህ የትንቢት አገልግሎት በሐዋርያት ዘመንና በዛ ሰሞን ተነግሯል፣ አሁን የለም ተቋርጧል ብለው የሚያምኑ ናቸው። እነዚህ ለብደታቸው መጽሐፍ ቅዱስ አይጠቅሱም፣ እነዛ ለትምህርታቸው መጽሐፍ ቅዱስ ይጠቅሳሉ። ግን አብዛኛው ነገር የመነጨው መጽሐፍ ቅዱስ አሁንን ትንቢት ካልተቆጣጠር ነው መጽሐፍ ቅዱስ ስልጣኑን ያጣል፣ ስለዚህ ተቋርጧል ብለው የሚያምኑ ናቸው። እንግዲህ አብዛኛው የፕሮቴስታንት ግሩፕ እሱ ነው። ከአፍሪካ ውጭ ያለው ልሳን ትንቢት የለም ተቋርጧል ብለው ያምናሉ። እነዚህ ሁለተኞቹ ወገኖች ናቸው። ስለዚህ ነው ተቋርጧል ስለሚሉ ሴሴሽኒስት ይባላሉ፣ ወይም ተቋርጧልን የሚያስተምሩ ናቸው። እነሱ የሪፎርምድ ቸርቾች ፍርሃት ምናልባት ሰዎች ልክ እንደ ካሪዝማቲክና ፔንቴኮስታል ክርስቲያኖች የአዲስ ኪዳን የትንቢት አገልግሎት ከመጽሐፍ ቅዱስ እኩል አድርገው ከወሰዱት ሰዎች ለመጽሐፍ ቅዱስ ያላቸው ተገዥነት ይወርዳል ብለው ስለሚያምኑ ነው። እውነተኛው ፍርሃት ያ ነው። ፍርሃታቸው ይሄ ነው። ትንቢት ቀርቷል፣ በዚህ ዘመን በቤተ ክርስቲያን ውስጥ የትንቢት አገልግሎት አያስፈልግም ብለው የጠቀሱት ምዕራፍ ወይም ተቋርጧል ለማለት የተጠቀሙበት ክፍል ከአንደኛ ቆሮንቶስ 13 ላይ ያለው ጥቅስ ነው። አንደኛ ቆሮንቶስ 13 ቁጥር 8 ላይ ልሳንና ትንቢትን በተመለከተ
የተጠቀሰ ቃል አለ። በእንግሊዘኛው ይቋረጣል ወይም ይቀራል የሚል ቃል ተጠቅሟል ጳውሎስ። ስለዚህ ሐዋርያት አገልግለው አዲስ ኪዳን መጽሐፍ ተጽፎ ካለቀ በኋላ የልሳን ስጦታና የትንቢት ስጦታ ተቋርጣል ብለው ያምናሉ። በዓለም ላይ ያሉት እንግዲህ በቁጥር ብዙ ናቸው። እነሱ ካሪዝማቲኮ ደግሞ እዚህ አፍሪካ ውስጥ ነው በጣም የሚጮኸው። በቁጥር መለስተኛ ቢሆኑም ግን የነሱን ደግሞ ጽንፍ አደጋ ፈጥሯል። እነዚህኞቹ ደግሞ ፍርሃታቸው እንደነዚህ መሆን ያመጣል። ስለዚህ ይሄ ነገር ጳውሎስ ተቋርጧል ያለ ይመስላልና ተቋርጧል ነው የሚሉት። ፍቅር ለዘወትር አይወድቅም፣ ጥሩ ነው። ከጸጋ ስጦታዎች የሚቀድመው ማን? ፍቅር የሚባል መጽሐፍ ቅዱስ ፍቅርን ምን ይለዋል? የጸጋ ስጦታ ነው። መንገድ ከሁሉ የሚበልጠው መንገድ ደግሞ አሳይሃለሁ። ፍቅር ለዘላለም ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል የሚላለ በእኛ መጽሐፍ ቅዱስ። ልሳኖች ቢሆኑ ይቀራሉ የምትል ቃል አለች። ዕውቀትም ቢሆን ይሻራል። የዕውቀት ጸጋ ማለት መጽሐፍ ቅዱስ ዕውቀት ማለት አይደለም። የዕውቀት ጸጋ የተሰወረውን የሰውን ነገር መግለጥ የሚባል ነው። እሱ ነው። አሁን ሶስቱን አመጣቸው። እነዚህ ተአምራዊ ስጦታዎች ናቸው። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። አሁን እንግሊዘኛው ምን ይላል? love never fails out of becomes obsolete or comes to an end። ከዛስ በኋላ as for prophecy the gift of interpreting the divine will and purpose ማለት ነው። it will be fulfilled and pass away. as for tongues ልሳኖች they will be destroyed and cease የሚል ቃል አለ። ኪንግ ጄምስ ደግሞ ካለ አውጣ። እቺ ሲዝ ምን ማለት ነው በእንግሊዘኛ? አሁን ለምሳሌ ታንግስ ልሳኖች as for tongues ስለ ልሳኖች ምንድን ያል? they will be destroyed and cease የሆነ ሰዓት ላይ destroyed ይሆናሉ፣ ከዛስ cease ያደርጋሉ፣ ይቋረጣሉ ብሎ ጳውሎስ ጽፏል። ልሳኖች ይቋረጣሉ፣ የሆነ ሰዓት ላይ ይቋረጣል የልሳን ስጦታ ብሏል ጳውሎስ። አዎ ብሏል፣ ግን ንባቡን እናነባለን። ዕውቀትም ቢሆን ይሻራል፣ ልሳኖች ቢሆን ይቀራሉ፣ እንግሊሽ cease ያደርጋሉ። ይኸው እዚህ እንግሊዘኛው charity never fails። ስለዚህ በጎነት ፍቅር አይወድቅም። but whether there be prophecies they shall fail። ትንቢትም ቢሆን ፌል ያደርጋል። whether there be tongues ልሳንም በተመለከተ ምንድን ነው? they shall cease ምንድን ነው በእንግሊዘኛ? መቋረጥ፣ ይቋረጣሉ። whether there be knowledge it shall vanish away። የዕውቀትም ጸጋ ቢሆን ይወገዳል የሆነ ሰዓት ላይ። ቀጥሎስ ደግሞ ከዛ በፊት ያለው ልሳኖችን ቢሆኑ ደግሞ ይቋረጣሉ ብሎ ጳውሎስ ጽፏል። ስለዚህ ሐዋርያት የአዲስ ኪዳንን መጽሐፍ ጽፈው ሲጨርሱ እነዚህ አገልግሎቶች ተቋርጠዋል ብለው ያምናሉ። ሪፎርመር ቸርቾች አሁን ያለው የትንቢት አገልግሎት ከእግዚአብሔር አይደለም፣ ጤናማም አይደለም ብለው ደምድመዋል ማለት ነው፣ ሙሉ ከሙሉ ማለት ነው። ከዚህ ጋር ተያይዞ ለተነሳው ሐሳብ ካሪዝማቲክና ደግሞ የቀድሞቹ ፔንቴኮስታል ቸርቾች ደግሞ ምላሽ ይሰጣሉ። አይ ይሄን ጥቅስ እንየው ይላል። ይሄን ጥቅስ እንየው ምላሽ ሲሰጡ አዎ ትንቢት ይሻራል፣ ነገር ግን የሚሻርበት ጊዜው አሁን ሳይሆን ፍጹም የሆነው ሲመጣ ነው በማለት እዚሁ ቁጥር 10 ላይ ያለውን ነገር ይናገራሉ። ከላይ እንምጣ። ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀት ቢሆን ይሻራል። እሺ ከዕውቀት ከፍለን እናውቃለን፣ ከትንቢት ከፍለን እናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ምን ቅድም ያለው ትንቢት ከትንቢት ከፍለን ነው የምንናገረው። ከዛስ ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ይላል። ስለዚህ ካሪዝማቲኮቹ አዎ ልሳን ወደፊት የማይቀጥልበት ልሳን ትንቢት የማይቀጥልበት ጊዜ ይመጣል፣ እኛም እንስማማለን። ነገር ግን እሱ ጊዜ አሁን አይደለም፣ ፍጹም የሆነው ሲመጣ ነው ብለው ያምናሉ። አሁን ፍጹም የሆነው ምንድነው የሚለው ላይ ደግሞ የታድሳውያን ፕሮቴስታንቱ ክፍል የታድሳውያን ክርስትናው የወንጌል አማኞች ክፍል ፍጹም የሆነው ብሎ የሚተረጉሙ አለ። ካሪዝማቲኮቹ ፍጹም የሆነው ብሎ የሚተረጉሙታል። ሪፎርምድ ቸርችስ እንግዲህ በስነ መለኮት ዓለምን የሚመሩት እንግዲህ ትልልቅ የስነ መለኮት ትምህርት ቤቶች የነሱ ናቸው። እነ ዳላስ ቴዎሎጂ ሴሚናሪ ምናምን ባሉት እዛ መቼስ መገብቶ መማሩም ይከብዳል። እነዛ ሰዎች ፍጹም የሆነውን ሲመጣ ተከፍሎ የነበረው ማለት የትንቢት ስጦታ ይሻራል፣ ይቀራል፣ ልሳንም ይቋረጣል፣ ሲዝ ያደርጋል። ሲዝ ማለት መቋረጥ ነው፣ በእኛ ይቀራል የሚል ነው። እነዚህ
የታድሷውያን ወንጌል አማኞች ፍጹም የሆነው የሚለው ብለው የሚረዱት የአዲስ ኪዳን መጽሐፍት ያኔ አልተጻፉም። ቤተ ክርስቲያን በተለያየ ጸጋ የግድ መታነጽ ነበረባት። እንደ መጽሐፍ ቅዱስ እስኪያገለግል ድረስ ትንቢትን ተጠቅመውበታል። ሐዋርያት ግን መጨረሻ ቀኖናዊ ጽሑፎችን እነዚህን ዶግማቲክ የሆኑትን 27 የአዲስ ኪዳን መጽሐፍ ጽፈው ጨርሰዋልና ከዚህ በኋላ እንደ ትንቢት ሁሉም የተነሳ የምንመራበት ሳይሆን ተጽፎ የተጠናቀቀ የምንመራበት መጽሐፍ መጥቷልና ፍጹም የሆነው ሲመጣ የሚለው የተጠናቀቀ የቅዱሳት መጽሐፍ ጽሑፍ ነው ብለው ሪፎርመርስ ያምናሉ። ካሪዝማቲኮቹ ደግሞ ኖ አዎ ይቀራል፣ ይቋረጣል፣ ግን የሚቀረው ፍጹም የሆነው ሲመጣ ነው ይላል። ፍጹም የሆነው ሲመጣ የሚለው ቃል የመጽሐፍ ቅዱስን ቀኖና መጠናቀቅ ሳይሆን ራሱ ጌታ እስኪመጣ ማለት ነው ብለው ሁለቱ ይከራከራሉ። ለዚህ ደግሞ እነሱ የሚሰጡን ጥቅስ አለ። ካሪዝማቲኮቹ ምን እዚሁ ምዕራፍ 1 ቁጥር 7 እንደዚህ ይላል ጳውሎስ። ምዕራፍ 1 ላይ እንደዚህ ብሎናልና ጳውሎስ አንደኛ ቆሮንቶስ 13 ላይ ነው ልሳኖች ይቋረጣሉ፣ ትንቢትም ይቀራል፣ ሲዝ ያደርጋል ያለው ጳውሎስ እኮ ምዕራፍ 1 ላይ ግን እንዲህ ብሎን ነበረ። ምን እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎርልባችሁም ብሎናል። አንድ የጸጋ ስጦታ እንኳን አይጎርልባችሁም ብሎናል። ማንን ስትጠባበቁ? የኢየሱስን መገለጥ ስትጠባበቁ። ስለዚህ የጸጋ ስጦታዎች ልሳንና ትንቢትን ጨምሮ ኢየሱስ እስኪመጣ ድረስ ይቀጥላሉ። አንድም የጸጋ ስጦታ አይጎርልባችሁም እሱ እስኪገለጥ ብሎናል ጳውሎስ። ስለዚህ የትንቢት አገልግሎትና የልሳን አገልግሎት ጳውሎስ በኋላ ላይ ይቀራሉ፣ ይቋረጣሉ ሲል ጌታ እስኪመጣ ነው ብለው ያምናሉ። ቅድም የጠቀስኩላችሁ የሥነ መለኮት ሰው ዋይኒ ግሩደም ናቸው። ግሩደም ሁለቱንም ቡድኖች እንዴት እንደሚመክሩ ደግሞ እንስማሳቸው። እንደዚህ ይላሉ። ለካሪዝማቲኮቹ የጸጋ ስጦታን ማበረታታችሁ ልክ ቢሆንም ትንቢትን ግን ልክ የመጽሐፍ ቅዱስ ቃል ጋር እኩል አድርጋችሁ መውሰዳችሁ አግባብ አይደለም ይላቸዋል። ካሪዝማቲኮቹ ጥሩ ነው፣ ጸጋ ስጦታ ማበረታታችሁ ጥሩ ነው፣ ነገር ግን ከመጽሐፍ ቅዱስ እኩል አርጋችሁ ቸርች ውስጥ ትንቢትን መጠቀማቸው አግባብ አይደለም ይላቸዋል። በሌላ በኩል ደግሞ እንደዚህ ይላል። በአዲስ ኪዳን ትንቢት ካሪዝማቲክ አማኞች እንደሚሉት ከእግዚአብሔር ቃል መጽሐፍ ቅዱስ ጋር እኩል የሆነ ሳይሆን ወይም ከእግዚአብሔር ቃል ጋር የሚነጻጸር ሳይሆን ይልቁንስ ትንቢት መንፈስ ቅዱስ በአንድ አማኝ ውስጥ የሚያመጣው አንዳች የሆነ ሪፖርት ነው እንጂ መጽሐፍ ቅዱስ ቃል አይደለም። እነሱን አይታችሁ መጽሐፍ ቅዱሱ ጋር ድብልቅልቁን ሲያወጡት አይታችሁ እንደው ትንቢት የለምም አትበሉ። ትንቢት እንደ መጽሐፍ ቅዱስ ቃል ካሪዝማቲኮች እንደሚሉት ስልጣን ያለው የአምላክ መገለጥ ቃል ዳይሬክት ሬቨሌሽን ሳይሆን በአማኙ አእምሮ ውስጥ የሚመጣ አንዳች የሆነ ሪፖርት ነው። ስለዚህ ሁለታችሁም ባላንስ አድርጉት፣ እናንተም አትበዱ እንደማለት። እኔ እነዚህኞች ይሄኛው ቡድን ያስፈራኛል። ለምን? እግዚአብሔር የለሽ ነው፣ ፍርሃት የለሽ ነው፣ ደፋር ነው፣ ስርዓት የለም። የክርስቶስ ወገን ድምጥማጡን የሚያጠፋ ቡድን የተጋላጭ ነው። ለምን? ኮንትሮል እንዳያደርጋቸው ገዢ እንዳይሆን ይሄንን ዞር አድርገውታል። ስለዚህ ወደ መሰላቸው መሳፍንት ላይ በዚያ ዘመን ንጉሥ አልነበረም ነበርና ሕዝቡ ሁሉ በፊቱ መልካም መስሎ የታየውን ሁሉ ያደርግ ነበር። መልካም መስሎ የታየው ምን ከሌለ ገዢ፣ አስተዳዳሪ፣ ተቆጣጣሪ፣ ያዥ ገራዥ ከሌለ ወደ መሰለው ነው። ሰው ሁሉ በጎ ወደ መሰለው፣ ክፉ ነው ብሎ አይደለም፣ በጎ ወደ መሰለው ሁሉ ይነጉዳል። ከዛ ምን ይገባል? ኮንፊውዥን ውስጥ እንገባለን። ብዙ ነገር እንከስራለን። የተሰጠችን እድሜ ላይ ብዙ እድሜዎች በብዙ ኪሳራ ውስጥ እንቆያለን። ለዛ ነው ለዚህ የተጎዱ ብዙ ወንድሞችን የተጎዱ ብዙ እህቶችን እድሜያቸው በቤተ ክርስቲያን ውስጥ አልቆ ነገር ግን ባለቀ ሰዓት አይናቸው የከፈቱ ሰዎችን በአካባቢያቸው ካሉ ጠይቋቸው። ብዙ ነገር ተጎድተዋል፣ ብዙ ነገር ሉዝ አድርገዋል። ብዙ ነገር ያኔ ብነቃ ያኔ ባን ገብታችሁ ኮሜንት ላይ ነው ዩቲዩብ ላይ ገብታችሁ
ያኔ ይሄን ባቅ ቀድሜ ይሄን ባቅ አንዳንዱ እኔ ትቼ ነበር 6 ዓመት ትቼ ቤቴ ቁጭ ብዬ ነበር። ተንገፍግፎ ማለት ነው። በምንም እንኳን ተንገፈገፉ። ቆሮንቶስ ኤፌሶን ሲጠቀስ አልተንገፈገፉ። በዚሁ አሁን በምናወራው ትንቢት በሚባል አገልግሎት 6 ዓመት ቤቴ ቁጭ ብዬ ነበር። ብሩን የተበላለ፣ ገንዘቡን የተዘረፋለ፣ በሽተኛ ይሆናል የደወለልኝ ሰው። በቃ በዛው ስኳር ታመምኳል። አንድ ሴት ነብይትና 3 መስራች ገብተው በቃ ሰውየው ብር አለው ቷቷቷ እንዲና አድርጎ በሱ ብር የራሳቸውን ነገር ከፈቱና እናቀልህም አሉት። ሰውየው ለ9 ወር አልጋው ላይ ተኛ። በቃ ብሩንም አጥቶ ጤናውም አጥቶ በዛው ሁሉ ነገሩ ተበላሽቶ ማለት ነው። እነዚህ ሰዎች ተጎድተው በየቤታቸው ያለው ተስፋ ቆርጠው የተቀመጡት 6 ዓመት እኔ ቸርች ደርሼ አላቅም ነበር። አንደኛው ዴቭ ዛሬ ደስ ብሎኝ ነው የደወልኩልህ አለኝ። ምንድነው ስለው ዛሬ ከብዙ ዓመት በኋላ ቸርች ሄድኩ። በቃ ሁለተኛ ቸርች አልሄድም ብዬ ዝም ብዬ ትምህርትን ሳዳምጥ አይ ህብረት ያስፈልጋል አልኩና ሄድኩ። ዛሬ ሄጄ ደርሼ መጣዋል። እነዚህ ተጎድተው የተቀመጡ ሰዎች ናቸው። ስለዚህ ተጠንቅቀን መሆን አለበት ማለት እንደ ካሪዝማቲኮቹ መስመር እንዳያጣ። አንድ ጊዜ 6 መደዳ ልጅ ወለዱ። 6ቱም ሴት ነው። ከዛ በኋላ ሞራሉ መጣ መሰለኝ። አንዱ በቃ አርግዢ ምን አለበኝ ወንድ ሰጥቻለሁ ለጌታ ነው። ኦኬ ልጅቷ አረገዘች። ስትወልድ ሴት ነው። ዝም ብሎ እግዚአብሔርን አመስገነ የሰጠህን አትቀበል። እንደዚህ አይነት ሰው ደግሞ አይናቸው ናቸው። ለዚህ ነው አንድ ቀን እንዲበላሽብኝ አልፈልግም። ምናገራትን ነገር በጸሎት አስገብቼ ባሽሙር መልክ አርቄ ስትፈጸም ታየና ነገር ኮዴ ያለው ብትለኝ ይሻላል። በተረፈ እግዚአብሔር እንዲላል ብለ ብዙ ነገር ላይ መድፈር ትንሽ መዘዝ አለው፣ ጦስ አለው። ደግነቱ የኛ ህዝብ እግዚአብሔር የተመሰገነ ይሁን የሚነገረውን ትንቢት አሜን ይላል እንጂ ጽፎ አይዝም። ደስ የሚል ፓርት እሱ ነው። አሜን ይላል እንጂ ጥር 13 ዕለተ እሁድ በወንጌል እውነት ቤተክርስቲያን የተነገረ ትንቢት ተናጋሪው ወንድም ዳዊት ሚያዝያ ወር እንደዚህ ይሆናል፣ ጤፍ ይረክሳል ምናምን ብሎ ተናግሯል ብላ አትጽፍም። ቀኑ ሲደርስ ዴቭ ታሳስ ላይ ጤፍ ይወርዳል ብለህ ነበር ጨመረ ብላ አትመጣ። ስለዚህ ምንጭ ስለማትጽፍ መወርወር ነው። አሜን ይላል፣ ቤቱ ይደምቃል። ነገ ደግሞ የዚህ ጉጉት ያለው ሰው ተንጋክቶ ይመጣል። የገቢ ምንጫችን ህዝብ ይያል ማለት ነው፣ እናረጋለን ማለት ነው። እንደምታውቁት ሪፎርምድ ቸርቾች እንግዲህ በትምህርታቸው ጠንካራ ናቸው። ካሪዝማቲኮቹ ትልቁ ችግራቸው ምንድነው? በዚህ ውስጥ ማለት ነው የመጽሐፍ ቅዱስ ዕውቀት አናሳ ናቸው። ራሱ መጽሐፍ ቅዱስ ቁጭ ብለው የመማር ትግስቱ የላቸው። እስቲ ገላትያን እናጥና ብለ ገና ምዕራፍ 1 ገላትያ ጥናት እስቲ እንጸልይ መጽሐፍ ቅዱስን እግዚአብሔር እንዲከፍትልን ብለ እንጸልያለን ስትል ይላል። ገላትያን ልናጠና እኮ ሁሉ ማውረግረግ ምንድነው? ለምን ታውቃለህ? ጥናቷ ተቀይራ ወደ ምን እንድትዞር ፋየር እያለን እንድንገባ ነው የፈልገው። እንዲህ ያነውን ሮሜ ብለህ ብትጀምር ምዕራፍ 3ን አይጨርስልህም። ማን ካሪዝማቲኩስ አንተ ያጠና ያለ በጸጋ ጸርቀነስ ፓሳራሻቶ ይላል። ለምን ሲባል መጽሐፍ ቅዱሷ ተቋርጣ እንድንጋጋል ማለት ነው። ዕውቀት የላቸው፣ ማጥናትን ፍላጎት የላቸው። እንደውም በግልጽ ነው የሚቃወሙት። ዋናው ጥቅሱ አይደለም መንፈሱ ነው። መንፈሱ ሚልን ገብቷል፣ እብደቱን ነው። ኢየሱስ ግን ያለው ቃሌ መንፈስ ነው ነው ያለው። ቃሌ መንፈስ ነው ህይወትም ነው። ያው ውሃ ነው ወይን ጠጅም የሆነው። ውሃ በሌለበት ባዶ ጋን ጠጅ አይሆንም። ውሃው የእግዚአብሔር ቃል ነው፣ ራሱ ነው ወይን ጠጅም የሆነው መንፈስ ቅዱስ የሚሆነው እንጂ ቀጥታ እንደዚህ አይነት ሰዎች መጽሐፍ ቅዱስ እንዲገዛቸው፣ እንዲቆጣጠራቸው፣ እንዲመራቸው ስለማይፈልጉ የመጀመሪያው ተግዳሮታቸው የእግዚአብሔርን ቃል ዕውቀት ማጣጣል። አንድ ቦታ ወደዚህ አካባቢ ወደ ኢሊባቦር አንድ ነብይ የሚባል ሰው ነበር። እኔ እዛ አካባቢ በነበርኩ ሰዓት እና ያወሩለታል። ምንድነው የሚሉኝ? የሚገርም ዴቭ ሰውየው አያነብም። እሺ መጽሐፍ ቅዱስም የለውም። አዎ እና ምንም አያነብም፣ መጽሐፍ ቅዱስ የለውም እና ብቻ ጫካ ውስጥ እየሄደ ይጸልያል። በቃ እዚህ ጋር ስትደርስ ነው ችግር የሚፈጠረው። ጫካ ውስጥ ገብተህ እንድትጸልይ የተጻፈ ጥቅስ የለም። ለመለከፍ ፈልገህ ካለ ጫካ ውስጥ ብዙ ድምጽ አለ። የጌታ ይሁን የማን እንደሆነ አትለኝ። ለድምጽም ቅርብ ነው ጫካ። ከዛ በኋላ ጫካ ውስጥ ሄድና የጎበጡ ዛፎች አሉ። ብቻ የሄደ ጠማማ ዛፎች አሉ። በቃ ጎፍታ ኢየሱስ ቃቃቃ ይላል። በኢየሱስ ስም ሲላቸው ቃቃቃ ይላል። መጽሐፍ ቅዱስ የለውም፣ አያነብም፣ ምንም እና እንዲህ ሲያረቃቃ ይላል።
አንደኛ እግዚአብሔር ለዛፎች ይገደዋልን? እንኳን ለዛፍ ለበሬ ይገደዋል። ተጽፏል እኮ ለበሬ ይገደዋል። የሰው ልጅ ነው ስንት ጎባጣል፣ ስንት ቀና ማለት ያቃተዋል። እነሱን አያቃና ምንም ጫካ ውስጥ ወስደ ዛፍ የምታቃናበት ነገር ምንድነው? ውሸት ነው። አንድ ጊዜ ደግሞ ውሻው ሞተበት አሉ። እሺ ውሻው ሞተበትና ሲመጣ ውሻው ሞተበታል። ተነስ ሲለው ውሻው ብድግ ብሎ ሮጠ። ስንት ሰው የሚወደውን ልጁ አጥቶ ለቅሶ ይተቀመጣል። አስከሬን ተጭኖ መሄዳለ። ምን ነው እሱ ነካርጎ ተነሳ ይሎም ውሻም ያስነሳው እግዚአብሔር ለውሾች ይገደዋልን? በኋላ እዛ ከተማ ሲመጣ 20 ምናምን ደቀ መዛሙርት አሉት። ሁሉም ሴቶች ናቸው። ያዝልኝ ብዙ የሴት አጃቢ ደቀ መዛሙርት ያለው አገልጋይ እኔ በእርግጠኝነት የምነግርህ ከእግዚአብሔር አይደለም። በሴት ሐዋርያት ተከቦ አልወጣም አልገባም። 12ቱም ወንዶች ናቸው። 20 ምናምን ሴቶች ካዳሚ ናቸው። እነዚህ ተከትለው ይወጣሉ ይገባል። መጽሐፍ ቅዱስ የለም ምናምን እንደዚህ ነገር የሆነ ሰሞን የሆነ ግርግር ይፈጥራል፣ የሆነ ትኩሳት ይፈጥራል። ከዛ ድምፁ ይጠፋል፣ አይቀጥልም። የእግዚአብሔር ያልሆነ ነገር እድሜው ረጅም አይደለም፣ አይቀጥልም፣ ዘመን አይሻገርም። ስሜት ያጋግላል፣ የተወሰነ ጊዜ ሰው ይሰበስባል ምናምን ምሰራውን ስራ ሰርተህ ትሄዳለህ። አለቀ። ቋሚ ትውልድ፣ ተረካቢ ትውልድ፣ የሚረከበው ነገር ያለው ትውልድ ግን ማምጣት አትችልም። ስለዚህ እዚህ ሁሉ ግርግር ውስጥ መንገባው፣ እዚህ ሁሉ ስህተት ውስጥ የምንገባው የካሪዝማቲኮቹ ቀውስ ያመጣብን ነገር ሲሆን ለሪፎርመር ቸርቾቹ ደግሞ ጥሩ ነገር ነው ያላቸው፣ ቃል አላቸው፣ ትምህርት አላቸው፣ ዶክትሪን አላቸው። ዋችማን ስለ ሪፎርመር ቸርቾች ምን እንዳለ ታውቃላችሁ? እነዚህ ሪፎርመር ቸርች፣ ዲስፔንሴሽናሊስት ቸርቾች የሚባሉ ስለነሱ ሲናገር ምን አለ መሰላችሁ? ሪፎርመር ቸርች ውስጥ ያሉት የቤት እመቤቶች ካሪዝማቲክ ቸርች ውስጥ ካሉ ፓስተሮች ይልቅ መጽሐፍ ቅዱስን ያውቃሉ አለ። እስከዚህ ድረስ የተመሰከረላቸው ናቸው፣ የተመሰገኑ ናቸው። ግን ምንድነው መሆን ያለበት? ሪፎርመር ቸርቾች ራሱ ሲያስተምሩ ሳያውቁ ትንቢት ይናገራል። ሲዘምሩ ሳያውቁ ትንቢት አለው። ሲጸልዩ ትንቢት አለው። ምን ማለት ነው? ትንቢት ለመታነጽ የሚሆነው ትንቢት በአዲስ ኪዳን በቤተ ክርስቲያን ውስጥ ያለው ትንቢት በአማኞች ሕሊና ወይም አእምሮ ውስጥ የሚመጣ መልእክት ነው። በጸሎት ውስጥ ያልፋል፣ በትምህርት ውስጥ ያልፋል፣ በስብከት ውስጥ ያልፋል፣ በማነቃቃት ውስጥ ያልፋል፣ በምክር ውስጥ ያልፋል፣ በተክሳስ ውስጥ ያልፋል። ያ የመጣ ሪፖርት፣ ያ የመጣ በመንፈስ ቅዱስ በአማኞች ውስጥ የሚመጣው መልእክትና ድምጽ ነው። ትንቢት ሌላ ነገር አይደለም። ስለዚህ ዞሮ ዞሮ እናንተም ስታስተምሩ ፕሮፌሲ ይመጣል፣ ስትጸልዩ ትንቢት ነው ውስጥ ያለው፣ ስትናገሩ መተንበያችሁ ግድ ነው። ስለዚህ ያንን በህሊናችሁ ውስጥ መጥቶ የጸለያችሁትን፣ የተናገራችሁትን፣ ያጸናችሁበትን፣ ያጽናናችሁበትን፣ የመከራችሁበትን፣ የገሰጻችሁትን ነገር ነው ሐዋርያት በቤተ ክርስቲያን ያለ የማነጽ ትንቢት ያሉት። እሱን ትንቢት ደግሞ ሐዋርያት ምን ብለውናል? አንደኛ ቆሮንቶስ 14 ላይ ይሄ የግድ ልዩ የሆኑ ሰዎች በዚህ ዘመን ቋንቋ ተቀብተው እንደው በቃ እነዛ ሰዎች ብቻ የሚያመጡት የመጽሐፍ ቅዱስ አይነት ቃል አይደለም። ይሄ በእያንዳንዱ አማኝ ውስጥ መንፈስ ቅዱስ ከመኖሩ የተነሳ መንፈስ ቅዱስ በአማኙ ጭንቅላት ውስጥ አእምሮ ውስጥ የሚያመጣው የሚመክር፣ የሚያንጽ፣ የሚያበረታታ አንዳች የሆነ ሪፖርት፣ መልእክት፣ ሐሳብ እሱ ነው ትንቢት ፕሮፌሲ። ይሄን ደግሞ ጳውሎስ እንዲህ ብሏል ምዕራፍ 14 ቁጥር 26 አንደኛ ቆሮንቶስ። እንግዲህ ወንድሞች ምንድነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆኖ በተራቸው ይናገሩ። ለምሳሌ ይሄን ብትጠቅሱ ሁለቱ ጋር የምታዩት ነገር አለ። ምን ካሪዝማቲኮቹ 2 ወይም 3 ሰው ብቻ ይናገር የሚለውን አይሰሙም። ለምን? መጽሐፍ ቅዱስ ስለማይገዛቸው። እነዛ ጋር ደግሞ ምንድነው ልዑል የሆነው በፈለገ ሰዓት የፈለገውን ማድረግ የሚችልን አምላክ በትምህርት አናግደው። ልዑል የሆነውን አምላክ አዲስ ቋንቋ ሊሰጠን ሊያናገረን አይችልም ብለን ልንዘጋው አንችልም። መብቱ ነው። እኔ ይሄን እያስተማርኳችሁ የለም ብዬ እንደጨረስኩ እዚህ ውስጥ 10 ሰው በፈረንሳይኛ ማውራት ቢጀምር የት አባቴ ነው የምገባው? ይችላል አይችልም? ልዑል ነውና እንግድበው፣ መብቱ ነው። ግን ካለ 2 ወይንም ስንት 3 ሆነው ይናገሩ ደግሞ ይላል። ስለዚህ ሁለቱንም ይቆጣጠርልናል። ብሎ ነገር የለም አልሰማህም 3 ብሎ የለም እያንዳንዱ ጮህ የሚለውንም ይሄ ቃል ይገዛል። ስለዚህ እቺ ጥሩ ነች፣ መሐለኛዋ ጥሩ ነች። ሐሰተኛ የሆነ የተጨበረበረ አስመሳይ ትንቢት
ከስጋ የሆነ ከአጋንንት የሆነ ልሳን ቸርች ውስጥ ደግሞ እንዳይገባ ምን ታደርገዋለህ? 2 ወይንም 3 ነው የሚለው። በልሳን የምትናገሩ መጣብህ ልሳን፣ አዎ የሆነ አዲስ ቋንቋ አፍ ላይ መጣው፣ ናውጣ ጀምር ተናገር። ከዛ በኋላ ደግሞ አንዳችሁ ደግሞ ተነስታችሁ ምንድነው የሚለው ተርጉሙልን እንላለን። የመተርጎም ጸጋ ያለው ናውጣ። ከዛ እሱ ይናገራል። ሲናገር አንተ ትተረጉማለህ፣ ሲናገር አንተ ትተረጉማለህ። ወይ ደግሞ ለሰውየው ጳውሎስ ምን ይለዋል? በልሳን መናገር የተሰጠው ሰው ደግሞ እንዲተረጉም ይጸልይ ይላል። ስለዚህ አየና ተረጉምም ካልክ እንግዲህ ጳውሎስ ደግሞ እንዲተረጉም ይጸልይ ይላል። ትጸልይና ትርጉሙን ትቀበላለህ። ከዛ በኋላ ትነግረናለህ ማለት አንዴ በልሳን ትለውና ቀጥሎ በአማርኛ በልሳን ትለውና በምንሰማው ቋንቋ ታደርገዋለህ። በቃ ጤናማ ይሆናል። አይደለም የለም ይልሃል። ማን ካሪዝማቲክ ማን ቆሮንቶስ ብሎ የለም ቆሮንቶስ ሌላ ነው ይሄ ሌላ ነው አሜን ሲል ይሄ ማበድ የፈለገው yes አሜን ቀጥል ይላል ቤቱ ማለት ነው። ይበላሻል። ስለዚህ ይሄ መጽሐፍ ቅዱስ ለሁለቱም ጥሩ መድኃኒት ነው። አሁን ምን ይላል ቀጥሎ? እኔ ትንቢት ጋር ነኝ ያለሁት ቁጥር 27 በልሳን የሚናገር ቢሆን 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱ የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ቁጥር 29 ነቢያትም 2 ወይም 3 ሆነው ይናገሩ። አንድ ሰውዬ ብቻ አይደለም። ስንት ሊሆኑ ይችላሉ? 2 ወይም 3 ሊሆኑ። ሌሎቹ ይለዩአቸው። ምን ማለት ነው? እነዛ ሲናገሩ ሌሎቹ ከእግዚአብሔር ቃል አንጻር ይሄ መጽሐፍ ቅዱሳዊ ነው አዲስ ኪዳናዊ ነው እያሉ ይመርምሩ ይናገሩ። በዛ ለሚቀመጥ ለሌላ ግን አንድ ነገር ቢገለጥለት ፊተኛው ዝም ይበል። ሁሉም እንዲማሩ ሁሉም እንዲመከሩ ሁላችሁ ይኸው እዚህ ቤት ያላችሁ ሁላችሁ በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። ምን እንዲሆን? አቤት ትንቢት ምንድነው? መምከር፣ ማጽናናት፣ የሚገሰጽ ካለ መገሰጽ፣ የሚወቀስ ካለ መውቀስ፣ በውስጥ የመጣውን ሪፖርት ለሰው ማስተላለፍ ትንቢት ይባላል። አለቀ። ይህ የመጽሐፍ ቅዱስ አይነት መገለጥ ማርቆስ፣ ሉቃስ፣ ቆሮንቶስ፣ ኤፌሶን አድርገህ ማሰብ ግን ጤናማ አይደለም። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም ግቡ።